كله دبل شلات اسمع تنا سويه ايه يسبا يبار على بعض Tekistar kilas ne yapıyor? Yes. ፍቅር ዌልካም፣ እንዴት ነሽ? ፒስ። ይሄ ከአዲሱ ኦፊሳችን ነው። ከቦሌ ዲኤች ገዳ ታወር ላይ ያለ ኦፊሳችን ነው። ፉሊ ፈንክሽናል ነው። ዛሬ ስራ ጀምረናል። ድምፅ ይሰማል? ድምፅ ይሰማል? ጌች ደህና ነኝ። ድምፅ ይሰማል? ኮንፊርም አድርጉኝ። ይሰማል። የቦረናዋ እጅግ አመሰግናለሁ። ፍቅር ይሰማል ብለሽኛል። ቴንኪዩ። እንግዲህ ዛሬ ሁለተኛውን ኦፊሳችንን ጥንቅቅ ብሎ ስራ ጀምሯል። ከዚህ በኋላ እንግዲህ እነዚህ ገዳይ ተላላፊ ያልሆኑ ገዳይ በሽታዎች ላይ ጦርነት እናውጃለን እና ማንም ሰው እንግዲህ ፍቃደኛ ከሆነ ወዶ ፈቅዶ ከሆነ ምንም ችግር የለውም። ግን መገላገል ፍላጎቱ ካለው ስኳርን መገላገል ፍላጎቱ ከሆነ እኛ ሰፖርት እናደርገዋለን፣ እናግዘዋለን፣ መንገድ እናሳየዋለን። ስለዚህ በታይፕ ቱ ስኳር አይን መጥፋት አይኖርም። ራይቱን መንገድ እንግዲህ ልምድ ሼር እናደርጋለን። እግር ማጣት አይኖርም። የስትሮክ ሪስክ እንቀንሳለን። ሀርት አታክ ሪስክ እንቀንሳለን። ሪናል ፌለር እንቀንሳለን። እነዚህ ያንን ያክል እየተጋነኑ የሆነ መንስኤያቸው የማይታወቁ ህመሞች አይደሉም። እነዚህ ተላላፊ ያልሆኑ የሚባሉ በሽታዎች ከሮንግ አመጋገብ ከሮንግ አኗኗር የሚመጡ ናቸው። መፍትሄውም እነሱን ማስተካከል ነው። እነሱን ስናስተካክል ሁሉም ይስተካከልና ስኳር ይቀለበስና ግፊት ይቀለበስና ፋቲ ሊቨር ይጸዳና አብኖርማል ሊፒድ ፕሮፋይል ይስተካከልና ሁሉ ነገር ወደ መንገድ ይመጣል። ይሄ ነው ሙቭመንታችን። ቢሮ ሲገባ አንድ ክሊያንት እንግዲህ አዲሱ ቢሮአችን ላይ አበባ ሰጥቶኛል። ጠብቆ አቶኝ ሄዳሉ። እንግዲህ ስመጣ አገኘዋለሁ። ደስ ብሎኛል። ቴንኪ በሉት። ሌላም ስጦታ ተበርክቶልኛል። እዚያው ከቢሮዬ ድረስ መጥቶ የተበረከተልኝ ነው። ይሄ እጅግ በጣም እንዳጋጣሚ ደግሞ እጅግ በጣም የምወደው ብራንድ ነው። ብዙ ጊዜም አውርቻለሁ። ይሄንን መጥተህ የሰጠኸኝ ሰው፣ እኔ ባሌለሁበት ቢሮ ያስቀመጥክልኝ ሰው እግዚአብሔር ይስጥልኝ። ዌልካም ስላልከኝ አመሰግናለሁ። እግዚአብሔር ያክብርልኝ። እንደ አጋጣሚ ሆኖ ደግሞ የትም ቦታ ሲሄድ ማርፈውም ምበላውም የምጠቀመውም ሀይሌ ሆቴል ነው። አዲሱ ቢሮዬም ላይ ደግሞ የተቀበለኝ የወደው ሎጎ የሀይሌ ብራንድ ሎጎ ነው። እንግዲህ ነገሮች ተራ አጋጣሚ ያላቸው ብዬ አላስብም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ብያለሁ። ሌላ ኢሹ የኤፍሬም ኢሹ ነው። ኤፍሬም እንግዲህ ሁልጊዜ ሰሞኑን ላይቭም ስንገባ በተደጋጋሚ አውርተናል። ሁላችሁም ስለ ኤፍሬም ኬስ ታውቃላችሁ ብዬ አስባለሁ። 27 ዓመቱ ነው። ሮጦ ያልጠገበ ወጣት ልጅ
በስኳርና በግፊት ምክንያት ኩላሊቶቹን አቶ ፌል አድርጎ ዳያሊሲስ ላይ ነው ያለው። አዘሴም ታይም ደግሞ የልብ ችግር ገጥሞታል። በዚህ የተነሳ ህይወቱ አደጋ ላይ ነው። አካውንቱን የኢትዮጵያ ንግድ ባንክ አካውንት ሁልጊዜ ላይቭ ላይ በገባሁ ቁጥር እነ ፍቅር ይጽፋሉ፣ ዶኔት አድርገው። ለእነሱ ዶኔት ስታደርጉ ከእኛ ኮዝ ጎን እንደቆማችሁ አድርገን እናስባለን። ዛሬ ጠዋት ገርጂ ቶቶት ብራንች ላይ ነበርኩ። ከሰዓት እዚህ ገብቻለሁ። የሄድ ኦፊስ ይሄ ትሬንድ ሁልጊዜ ይቀጥላል። ማንም ሰው ኦንላይን መመዝገብ ይችላል። በአካል የትኛውም ቦታ እንደ ምርጫችሁ እንደሚቀርባችሁ የትኛውም ቦታ ጠዋት ላይ ገርጂ ቶቶት ታገኙኛላችሁ። ከሰዓት እዚህኛው የቦሌ ብራንች ላይ እገኛለሁ ማለት ነው። ማናችሁም በማንኛውም ጊዜ መጣችሁ ሰርቪስ ማግኘት ትችላላችሁ። ከሀገር ውጭ ያላችሁበት ቦታ ሆናችሁ በመመዝገብ ኦንላይን ሰርቪስ ማግኘት ይቻላል። ከበበ ዌልካም፣ ቻንስ ዌልካም። ስላየሁሽ ደስ ብሎኛል። ሰላም ዌልካም፣ ሙባረክ ዌልካም። እጅግ አመሰግናለሁ። ሁልጊዜም እንደምንለው ላይቭ ገስቶች ይበረታታሉ። በተለይ ከነዚህ ሜታቦሊክ ኢሹዎች ጋር የሚኖሩ ሰዎች ላይቭ እየገባችሁ ሪል ኬዛችሁ ላይ የራሳችሁ ኢሹ ላይ ፎከስ እንድታደርጉ። ስለ ጎረቤታችሁ መጠየቅ አችሉም፣ ስለ ጓደኛችሁ መጠየቅ አችሉም። ኢቨን ስለ እናት አባቶቻችሁ ከምትጠይቁ እነሱንም ይዛችኋቸው ላይቭ ግቡ። እንደዛ ሲሆን ሞር ኮንፈርተብል እንሆናለን። የሌላውን ሰው ቻንስ ላለመያዝ እየገባን የሌላ ሰው እድል እንዳናበላሽ የራሳችን ኢሹ ላይ ፎከስ እናርግ። የሻምፒዮንስ አባላት አንድ ቁጥር ጻፉልኝ። ከበበን አይቼዋለሁ፣ ቻንስ አይቼሻለሁ። ሌሎች የሻምፒዮንስ አባላት ላይቭ ላይ ያላችሁ አንድ ቁጥር ጻፉልኝ። መሀል ላይ እንግዲህ እንግዳ ከመጣብኝ ላቋርጥ እችላለሁ። ወይንሸት ገድሉ፣ ቻንስ፣ ዘላለም አሰፋ ዌልካም። የሻምፒዮንስ አባላት እጅግ አመሰግናለሁ። የኤፍሬምን አካውንት በተደጋጋሚ ጻፉ። ሁልጊዜም ሰሞኑን 3ኛ ቀናችን ነው። አንድ የሻምፒዮንስ አባል ወይ 2 የሻምፒዮንስ አባል ጆይን አድርጉና ከእናንተ ጋር የሚመጣውን ሰው እያወራን ልምድ ሼር እንድናደርግ የሻምፒዮንስ አባላት ሪኩዌስት ላኩና ግቡ። አንዳችሁ ልምድ ማካፈል ፈልጋለሁ የምትሉ ሲኒየር አባላት እየገባችሁ የቦረናዋ ያውም የሻምፒዮንስ አባል አልመሰልሽኝም፣ አዲስ መስለሽ ነበር። የሻምፒዮንስ አባል ከሆንሽ ሪኩዌስት ላኪ። ሰሞኑን በተደጋጋሚ ሪኩዌስት ትልኪ ነበር አስታውሳለሁ። ጄሪ እንዴት ነሽ? ሁሉ ሰላም ፒስ። የሻምፒዮንስ አባላት ሪኩዌስት ላኩ። ታይም ያላችሁ ሰዎች ሪኩዌስት ላኩና ለ1 ሰዓት አብረን እንቆያለን። የማታዋ የላይቭ ሴሽን ገፋ እያለ ስላሰገረን ይሄኛውን ታይም ለመጠቀም ሞክራለሁ። የማታው ትንሽ እንቅልፋችን ላይ ጫና እየፈጠረ ነው። ስለዚህ ይሄኛው ቆንጆ ሰዓት ይሆናል ብዬ አስባለሁ። እስከ ምሽቱ 1 ሰዓት ወይ 2 ሰዓት እንሞክራለን። ሰላም ዶክተር፣ ይሰማል? አሁን ይሰማል? ሚት ያላረገ ሰው አለ? ሚት ያርጉ። የቦረናዋ ሚት አርጊ። እሺ፣ እኔ እንኳን አጋጣሚ ሆኖ ይሄንን ቪዲዮ ደርሶኝ ነው። እንግዲህ ከዚህ በፊት ሶሻል ሚዲያ ላይ ያውቁት ነበረና ስፔሻሊ ደግሞ ከስኳር ነክ ጋራ በተያያዙ ኬዞች ማለት ነው። ጥራት የለውም ወይ? ዩዘር 84 አንሚት አርጊ። ዩዘር 84 ይሰማል? ይሰማል? አንሚት አርጊ። ዩዘር 84 አንሚት አርጊ። አሁን እሱ ይሰማል?
Yes, ይሰማል። እንዴት ነህ ዶክተር? እግዚአብሔር ይመስገን። ፒስ ሁሉ ሰላም ሰላም። አለን። ታውቂዋለሽ? እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። አወከኝ? እንዴት አድርጌ? የኢምራን እናት የ107ቱ እንዴት ነሽ? እንዴት ነህ? እምራን ደህና ነው? ኢምራን ደህና ነው። እንዴት ነህ አንተ? እግዚአብሔር ይመስገን ደህና ነን። ዛሬ አዲስ ኦፊስ ጀመርን ቦሌ ላይ 2ኛ ብራንች። እዛ ሆነን እንግዲህ እየቀጠቀጥነው ነው ሜታቦሊክ ሄልዝን። ይሰማሻል? ጠፋ ድምፅሽ፣ ጠፍቷል ድምፅሽ። ኮኔክሽን ፑር ይመስለኛል። ድምፅ ጠፍቷል። ድምፅ ጠፍቷል። የቢሮ ቁልፍ ጠዋት አስቀምጪ። እዚህ ጋር አርጊና አለ። ቀድሞ የሚገባ ልጅ አለ። ሀናን አንሚዩት አርጊ። ኮኔክሽን ፑር ይመስለኛል። ሀናን አንሚዩት አርጊ። የቦረና አንሚዩት አርጊ። እንግዲህ ቢሮ 8ኛ ፎቅ ላይ በመሆኑ አላውቅም። ኮኔክሽን ፑር ይመስለኛል። ትንሽ ሞክር። ድምፄ ይሰማል? ድምፄ ይሰማል? ሰላም ዶክተር እንዴት ነዎት? ደህና ነው ወይ? እግዚአብሔር ይመስገን። እንዴት ነህ? ድምፅ ይሰማል? አዎ ይሰማል። እሺ ሞክራለሁ። ይሰማል? እኔ አንተ ይሰማል? በጣም ይጮሃል ግን ዛሬ ኮኔክሽኑ ፑር ነው ኳሊቲው። ያለውበት ቦታ ይመስለኛል። ቆይ እስቲ ዋን ሚኒት ያለውበት ቦታ ይመስለኛል። ቆይ እስቲ ዋን ዋው አንተ ያለህበት ቦታ ይመስለኛል ኮኔክሽኑ ፑር የሆነው። ድምፅም ያቆራርጣል። እስቲ አሚዩት አድርግ። አንሚዩት አድርግ። ዘሩ ሰላም ዶክተር። አማን እንዴት ነሽ? አለሁ አልሐምዱሊላህ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ድምፅ ይሰማል? ይሰማል። እስኪ ሞክር። እንግዲህ አዲስ ኦፊስ ነው። ምናልባት 8ኛ ፎቅ ላይ መሆኑ ይሁን አላውቅም። አይሰማም ድምፅ እኔ ጋር በደንብ እንሞክር። እስኪ ራስሽን አስታወቂ። ይህን ፕሮግራም ታውቂዋለሽ? አዎ ቅርብ ጊዜ መከታተል ጀምሬያለሁ። አሁን ቅርብ ጊዜ ነው ያወቅኩት። እኔ ስኳር ታማሚ ነኝ። ለ10 ዓመት መድኃኒት ስወስድ ቆይቻለሁ። ትናንትና ቼክ ተደርጌ ነበረ 250 ሆነ። ቤት ውስጥም ቼክ አደርጋለሁ በእርግጥ ጧት። ነገር ግን አይቀንስም ከ250 ከዛ በላይም ነው የሚሆነው። መርፌ ነው የምወስደው። ትናንት ደግሞ ተጨማሪ ክኒን ጨመሩልኝ ማለት ነው 500 ግራም። እድሜሽ፣ ክብደትሽ፣ ቁመትሽ? እድሜ 30 ነው። ያ እድሜ 30
ስኳር ጋር ስንት ዓመት ኖርሽ? 10 ዓመት። ታይፕ 1 ነሽ? ታይፕ 2 ነኝ። ስትጀምሪ በምን ጀመርሽ? በክኒን ነበር የጀመርኩት፣ አንድ ትንሽና ትልቅ። ኋላ ላይ በጣም የሆነ ሰዓት በጣም ታመምኩኝና ኢንሱሊን ቀየሩልኝ። ወፍራም ነበርሽ እንዴ? ስንት ኪሎ ነበርሽ? 74 ነበርኩ። ቁመትሽ ስንት ነው? ከ65 እንደዛ። ከ65 ኪሎሽ ስንት ነው መሆን ያለበት? ኪሎ እኔ እንጃ 58 አካባቢ። አሁን ላይ ቀንሻለሁ፣ ወደ 65 እንደዛ ሆኛለሁ። አሁን በፊት ነበርኩ 74። 8 ኪሎ ትርፋለሽ ማለት ነው። አሁን እንዴት ጀመረሽ? ስኳሩ እርግዝናም አልነበረም? አንድ ልጅ ወልጃለሁ፣ አንድ ልጅ አለኝ። እኔ እዚህ ስድል ላይ ካለው ነው ለ4 ዓመት በጣም እሰቃይ ነበር በሽታውን ሳላቀው። የሆነ ሰዓት በጣም አይኔን ጋረደኝ ማለት ነው። አይኔን ማየት ሲያቅተኝ ሐኪም ቤት ሄድኩኝ። ከዛ 500 ምናምን ደርሷል ስኳሩ። እዛ መድኃኒት ካዘዘልኝ ከዛ ነው ጤነኛ ነኝ አልሐምዱሊላህ። ያን ያህል ብዙም ህመም አይሰማኝም፣ የራብ ስሜትም የለኝም። ብቻ አይቀንስም። ጧት ግን ቼክ አደርገዋለሁ፣ ምንም አይቀንስልኝም። ገባኝ። ስትጀምሪ አሁን ከሀገር ውጭ ነው ያለሽው? አዎ። ስትጀምሪ በሚዋጥ መድኃኒት ጀመሩልሽ? እንደዛ ነው ጀመሩልኝ። መርፌ ተተቀየረልኝ። አሁን 3 ዓመት አለፈኝ፣ ወደ 4 ዓመት ገባው። ለ6 ዓመት ግን ክኒን ነው እየወሰድኩ ያለሁት። ገባኝ። ሲገኝብሽ እርግዝና ነበረ? የለም፣ ምንም እርግዝና አልነበረም። ምንም የለም። አዎ። መድኃኒቱን እየዋጥሽ ተረጋግቶ ነበር ስኳሩ? ስጀምረው ተረጋግቶ ወደ 140 130 ጧት ቼክ ታደርገው ወደ 130 እየቀነሰልኝ ነበር። የሆነ ሰዓት መቆጣጠሩን ተውኩት። የፈለኩትን እበላለሁ ምናምን ያገኘሁትን፣ ከዛ እየጨመረ ሄደ ማለት ነው። አሁንም እንደዛ እየፈለግሽው ነው የምትበይው? አዎ፣ ያኔ አረብ ሀገር ስለሆንኩ ያኔ የፈለኩትን ምግብ አላገኝም። ያው አረብ ቤት ስለሆነ የምሰራው እኔ የፈለኩትን አላገኝም። ለዛ ነው። አሁንም እዛው ነሽ? አሁንም እዛው ነኝ አረብ ሀገር? አዎ። ምን ሞከርሽው? ስኳርሽን ለመቀልበስ የሞከርሽው ነገር አለ? እስካሁን ምንም አልሞከርኩም። እንግዲህ ካሁን በኋላ ኢንሻአላህ ሞክራለሁ ብያለሁ። ዛሬ ምን በላሽ? ዛሬ 2 እንቁላልና 1 ኩከምበር ከጥቁር ዳቦ ጋር 2 የተቆረጡ ጥቁር ዳቦ ማለት ነው። ቶስት ይባላል እዚህ ሀገር። ዳቦ አረግሽ? ግባ፣ ይሰማል? yes አንተ ነው ሆልድ ኦን አንድ ጊዜ ሚውት አድርጊ። እንግዳ አለኝ። አንድ ጊዜ ሚውት አድርጊ። እንግዲህ ከደቂቃዎች በፊት አዲሱን ቢሮዬን እንግዳ መጥቶ አጥቶኛል ብዬ ተናግሬያለሁ። ያ እንግዳ መጥቷል። አሁን ቢሮዬ ውስጥ እገኛለሁ። እንግዳዬ እንግዲህ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም በጣም ነው የምናመሰግነው። የስ ፍሬሽ ነች። እቺ ደግሞ የሀይሌ ኮፊ ነው። የስ በጣም ከምልህ በላይ የስ እናመሰግናለን። የስ እጅግ አመሰግናለሁ። እንደው ዛሬ ነው ያየው ቤተሰባችሁን እንግዲህ በዩቲዩብ ላይ ይመስለኛል፣ በቲክቶክ ምን ኢምፓክት አደረኳችሁ? ያው የኛ እንትን ስኳር ነበረ። በጣም ከምልህ በላይ በጣም ከፍ ይልብን ነበር። በቤተሰብ ያንተን ቪዲዮዎች እንከታተል ነበር። የምግቡን ፕሮግራም በማስተካከል ፋዘር ናቸው ከስኳር ጋር ይታገሉ ነበር። በጣም አሁን በጣም ፋይን ሆነው ቆመው እየሄዱ እየተራመዱ ነው እና ብዙ ቦታ ሞክረናል። በጣም ግን
ለውጥ አይተንበት ነው እሱን እየተጠቀም በቃ በሱ ነው አሁንም ቀጥ ብሎ ያሉት። በጣም ልናመሰግን እንፈልጋለን። በዚሁ አጋጣሚ ሌሎቻችሁም ደግሞ ያው ጥሩ ትምህርት ትወስዳላችሁ፣ ጥሩ ነገር ትወስዳላችሁ ብለን ተስፋ እናደርጋለን። እየጎረመሱ ነው ፋዘር በጣም አሁን ደግሞ ቃል ገባለው በአካል አገኛቸዋለሁ። በደንብ ስንከታተላቸው ሞር ይጎረምሳሉ። ስለ ስጦታውን አመሰግናለሁ። ዌልካም ስላላችሁኝም በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እጅግ አመሰግናለሁ። ዋን ሚኒት ሰው እጅግ አመሰግናለሁ። ይሄን ጎረምሳ አመስግኑልኝ። ዛሬ ነው ያየሁት። እንደ አጋጣሚ እንግዲህ ጎረቤታቸው ይመስለኛል። ልክ ነኝ? አንተ ጎረቤት ላይ ከፈትኩ መሰለኝና ዌልካም አለኝ በምወደው ብራንድ። ኦኬ፣ ይሄን ብራንድ ወደዋለሁ። የትም ቦታ ሲሄድ የሚጠቀመው ቡና ነው። የትም ቦታ ሲሄድ ማርፈውም ደግሞ አሁን ያያችሁት ብራንድ ሀይሌ ሆቴሎች ውስጥ ነው ማርፈው። በዚህ ይታወቃለሁ። እጅግ እጅግ አመሰግናለሁ። ከደቂቃዎች በኋላ እመለሳለሁ። ፍቅር ግቢ። እስከዛ ጆጆ አንሚት አርግ። ጆጆ አንሚት አርግ። ፍቅር ግቢ አንድ ጊዜ። ጆጆ አንሚት አርግ። አቤት ዶክተር፣ ስለመጣህ ደስ ብሎኛል። እንዴት ነህ? ትበረታለህ? ሁሉ ሰላም፣ እግዚአብሔር ይመስገን። ደስ ብሎናል። አዲሱ ቢሮ ገና እንሰፋለን። ትመጣላችሁ። ሰሞኑን ብቅ ትሉና እሺ ዶክተር ደግሞ ይፈተሻል። ፍቅር እየገባች ነው። አንድ ጊዜ እንግዳይን እስከማውራው አንተ ራስን እያስተዋወቅ ፍቅር ጋር ደግሞ ስለ ኤፍሬም ኢሹ እንድታወሩ ፈልጋለሁ። እስከዛ ራስን አስተዋወቅ። ጆርኒህን ለሰዎች ተስፋ ሁናቸው፣ መንገድህን እያሳያቸው። እሺ ዶክተር እሺ። ፍቅር ትግባና ትመራናለች። ፍቅር ግቢ። ኢንቪቴሽን ልኬላታለሁ ለፍቅር። እስከዛ አንተ ራስን አስተዋውቅና ቀጥል። አንድ ጊዜ እስክመለስ ጆጆ ቀጥል። እሺ ዶክተር እንዴት ናችሁ? ቤተሰቦች በሙሉ አዲስ የመጣችሁም እኔ እንግዲህ ያው ከዶክተር ጋር ይሄን ጉዞ ከጀመርኩ ወደ 6 ወር ሆኖኛል። ምንድን ነው የኔ ስኳር ሳላቀው 500 ምናምን ደርሶ አይኔን ሁሉ ምናምን በጣም ጋርዶኝ ከባድ ችግር እየፈጠረብኝ ነበረ። ምንድን ነው እኔ የምመገብ የነበረው ያልገባኝ ነገሮች አሁን ዶክተር በሚከታተለኝ ጊዜ የተውኳቸው እነሱ ነበሩ የሚጎዱኝ። ገብስ ዳቦ በጣም እጠቀም ነበረ፣ የአጃ ቂጣ እጠቀም ነበር፣ እንጀራ እጠቀም ነበር። ግን ኢንሱሊን ራሱ ወስድ የነበረው ጠዋት 30 ዩኒት እወጋለሁ፣ ማታ 20 ዩኒት እወጋለሁ። ሚክስታርድ የሚባለው ይሄ ድፍርሱን ስኳር ታማሚ ሆናችሁ የምትወስዱት ታውቁታላችሁ። ሜትፎርሚን ደግሞ 500 ሚሊግራም ጠዋት ማታ ወስዳለሁ። አሎፕሪኖን ወስዳለሁ፣ የዩሪክ አሲድ። የደም ማቅጠኛ ደግሞ አትሮቫስታቲን የሚባል 40 ሚሊግራም ነበር፣ በኋላ ወደ 20 አድርገውልኝ ነበር። እነዚህን ሁሉ ወስድ ነበር እና ምንድነው አሁን ዶክተር ጋር ያለው ሶሉሽን መፍትሄ ሆኖ የመጣው ነገር እኔ በህይወቴ ራሱ ያረጋገጥኩት ነገር እንግዲህ እኔ አሁን እነዚህን ሁሉ መድኃኒቶች ከህዳር 1 ጀምሮ አልወስድም። ኦልሞስት አሁን ታህሳስ ጥር የካቲት ወደ 6 ወር አካባቢ ሆኖኛል፣ እያለፈኝ ነው። እና ምንድን ነው አሁን ይሄ ታይፕ 2 ስፔሻሊ ልክ እንዲህ እንደኛ ከእድሜ በኋላ ይመጣ። እኔ ወደ 6 ዓመት አካባቢ ነው የወሰድኩት። ምንድን ነው የሚጠይቀው ነገር ኮሚትድ መሆን ነው፣ ወሳኝ መሆን። በቃ ሊያምረን ይችል ይሆናል። እኔ አሁን ኢንሱሊን እየወሰድኩ ነው እያልኩኝ ፓስታ ሞኮሮኒን በላ ነበር እና ስራ ቦታ ላይ ሁሉ ይዤ ሄድ ነበር፣ እንዲያደርግ ነበረ። ምን ከተወጋው አይቀርማ እየተባለ ግን አሁን አንድ ያልገባን ነገር ምንድን ነው እኔ አሁን ከዶክተር ጋር ከተገናኘው በኋላ በደንብ ግልጽ የሆነልኝ የኔ አሁን ክሬቲኒን ኩላሊቱ ራሱ እየጨመረ 1.34 ሆኖ ከፍ እያለ ነበር እና ዶክተርን ሳማክረው
አይዞ በቃ ጆኒ ይሄ ጉዳይ ወይ ባለበት ይቆማል ወይ ይቀንሳል አለኝ። እንዳለውም እግዚአብሔር ይመስገን መቼም ዶክተርን ያዘጋጀልን እግዚአብሔር ነው መፍትሄ ሆነው ምንድን እኔ ቶታሊ መድኃኒቶቹን ህዳር 1 ነው ያቆምኩት። እንግዲህ አሁን ብዙ ጥያቄ እንደምትጠይቁ ይገባኛል። እኔም በወቅቱ አዲስ ሲሆን ብዙ ጠይቅ ያለው ዶክተር እንዴ እኔ ኮሌስትሮል አለብኝ በጣም የጨመረ እንትኑ ኮሌስትሮል ትራይግሊሰራይዱ ከ300 ምናምን አይወርድም ነበር እና ይሄ ያለ ዶክተር ደግሞ የሚያዝልን ምግቦች ዩሪክ አለብኝ ኮሌስትሮል አለብኝ በወቅቱ ዶክተር ደግሞ የሚያዝልኝ አሳ እንቁላል ስጋ ከአትክልት ጋር ተቀላቅሎ እንድበላ ነው። እኔ ደግሞ አሁን ይሄ ጥያቄ ሆነብኝና ዶክተር እኔ ምክንያቱም በፊት የማደርግበት ህክምና ጋር የነገሩኝ ነገር ምንድነው ቀጥታ አሳ እነዚህ እንቁላል ምናምን ቂቤ በፍጹም ከኮሌስትሮል ጋር የሚያያዙ ነገሮች ስለሆኑ እንዳትበላ ነው ቶታሊ ነው የተከለከልኩት። ስጋ ደግሞ የማልበላበት ምክንያት እግሬን ዩሪኩ ያስነክሰኝ ነበር በጣም እና 100 ሚሊግራም ነው አሎፕሪኖል የሚባል ጠዋትና ማታ ወስደ የነበረው። ምንድነው አሁን የዶክተር ህክምናና እኛ ደግሞ ሁሌ እሱ የሚናገራል ዶክተር በብዛት ከሰማችሁት ሁሌ የሚናገረው ነገር ምንድነው ዶክተር እኛ ኤዋንሲውን 3 ወር አሰርቶ ሲመጣ ሰውየው ከቀነሰ እንቀንሳለን መድኃኒቱን ከጨመረ ደግሞ ኤዋንሲው የ3 ወር የስኳር ክምችቱን አሰርቶ ሲመጣ ከጨመረ መድኃኒት እንጨምርበታለን። ሳይንሱ ያስተማረን የተማርነው ይሄንን ነው ይላል። አሁን አይኑ አንተም ግራ ይገባል። አሁን የምነግርህ ነገርና ሲነገርህ የኖርከው ከበሽታው ጋር አብረህ ስትቆይ ሌላ ነው። ትራይት ሞክረው ከዛ አብረን ውጤቱን እናያለን አለ። የሚገርማችሁ የኔ በ6 ነው በ7ኛው ቀን ላይ ከ200 ምናምን አይወርድም ወረደ ስል 180 ምናምን ነው ስለካ በልቼ ምናምን ሲሆን ደግሞ በጣም ይጨምራል እና ዶክተር አንድ ቀን ቴክስት አረኩለ ቮይስ ሜሴጅ ትቼ ወረደ በጣም 40 50 ምናምን ሆኖ ሊያንቀጠቅጠኛል እንዲሆኑ ያቅምና ስነግረው ዶክተርን በል ደግሞ እንደለመድከው ይሄ ሲወርድ ሚሪንዳ ምናምን እንደሚባል የለመድ ነው ስኳር መቃም እንዲህ አይነት ነገር እንዳታረግ ደግመህ አትክልትና ፕሮቲንህን ብላ ያዘዘልኝን ብላ አለኝ። እሱም ብላና 2 ሰዓት ቆይተህ ተለካ ከ80 በታች ከሆነ ደውልልኝ አለኝ። ከዛ እንዳለው 2 ሰዓት ቆይቼ ስለካ 84 ሆነ። የገጠመኝ በዛ ታይም ደነገጥኩ እኔ በጣም እንዲወርዶ ስለማያውቅ ማለት ነው ለብዙ አመታት እና ከዛ ምን አለኝ ዶክተር በል አሁን ጆኒ አንተ እጅ እየሰጠ ነው ስለዚህ መድኃኒቶቹን እየቀነስኩ ነበር የመጣሁት። መጨረሻ ላይ 10 ዩኒት ብቻ መወጋት ነበረች የነገረኝ። እሷንም ቶታሊ አቁም አለኝ። አቆምኩኝ። አሁን በቃ እኔ አሁን ስለካ ከ80 እስከ 100 ባለው ውስጥ ምንድነው ይሄ ችግር የሚጠይቀው እኛ ሳንደብቅ ዲሲፕሊን ኖሮን አመጋገባችንን አስተካክለን ዶክተር በመከረን አይነት ነገር የምንከተል ከሆነ ካልዋሸን ካልደበቀን የኔን ልክ እንደነገረኝ ጆጆ በጊዜ ይኸው በ7ኛው ቀን እጅ ሊሰጥ ነው ያንተ ፈጥኗል አለ። ይገርማችኋል። አሁን ይሄ እኔ አሁን ለማልናገረው ሰው የለም ዶክተር ጋር ማልከው ሰውም የለም። ሄዳችሁ ዶክተርን ኮንታክት አድርጉ፣ ዩቲዩቡን እዩ፣ አመጋገባችሁን አስተካክሉ። ልክ ቅድም እንደነገርኳችሁ እኔ የጎዳኝና የገደለኝ ምንድነው ኢንሱሊን ወስዳለሁ እያልኩ ፓስታን በላ ነበር፣ እንጀራ በላ ነበር። እንጀራ ችግር እንዳለው አናውቅም። አሁን ይኸው 6 ወር እኔ አረፍኩ። በቃ እኔ ዶክተር ይስቅብኛል ሁሌ ኮሞዲኔን ሳይኔ ራስቼ ወጣው እያልኩ ምናምን ይሄን ሁሉ ለመልመድ ራሱ እንዴት እንደተቸገርኩ አትጠይቁኝ። ወስጄ ሰብስቤ እኔ ጋር የነበረኝ በጣም ብዙ መድኃኒት ነበር፣ ሜትፎርሚን እነዚህ ስሪንጆች በሙሉ መቄዶንያ ወስጄ ሰጠው እና ሰብስቤ እዛ በቃ እኔ ፕሊስ እንዲህ በልቼ እንደውም የሐኪም ባለሙያ የሚባሉትን ለማግኘት ሞከርኩ እኔ እንደ አቅሜ። አይ እንዲህ ዶክተር በሪ ዱቢሶ ይባላል እስቲ ዩቲዩቡንም ቼክ አድርጉ ፕሊስ። እዚህ ያሉትን አሁን በእርዳታ ሰዎቹም ትሪት ከሚደረጉ መድኃኒት እየተገዛ እኔ እንዲህ ነው መፍትሄ ያገኘሁት ምናምን ብዬ ነገርኳቸው። አልተዋጠላቸውም። ለምን ዶክተር ሁሌ ይላል ሳይንሱ የሚለው ሌላ
አሁን ዶክተር የሚመራን እና አካሄዱ የሚነገረን ነገር ሌላ። ስለዚህ ምንድነው ቁርጠኝነቱ ካላችሁ ምግቡን በተመጣጠነ በተባለው ከወሰዳችሁ፣ እኔ ቦርጬ 105 ሴንቲሜትር ነበር፣ አሁን 79 ነኝ። ዶክተር አሁን በቅርብ ጊዜ 6 ፓክ ላሳየው ነው ዋኛለሁ። አሁን ጧት 2 ሰዓት ነው የምዋኘው። ብረት አንሳ ያለኝን አነሳለሁ እና በጣም ሄልዚ ነኝ። 2 ሰዓት ዋኝቼ የምወጣው እኔ ደክሞኝ አይደለም፣ ማቆም ስላለብኝ ነው። ኢነርጂ ፉል ነው የምትሆኑት። ጉልበት ይመጣል፣ ትጠነክራላችሁ። አንድ ጎረቤቴ ረጅም ጊዜ አላየኝም ነበር እና ከባለቤቴ ጋር እንደ ጆጆ ምንድን ነው ጆኒ አንተ ወጣት እየሆንክ እትዬ እየደከሙ መጡ፣ ምንድን ነው ነገሩ አለኝ። ከዛ ፊዚካልም ለውጥ ስላየ አሁን ቦርጭ ከ105 ወደ 79 መምጣት ትልቅ ለውጥ ነው። እንደ ከበሮ የተነፋ ነበር የኔ ሆድ እና ሰው ሁሉ አሁን ምንድን ነው ይላል። ምንም ዶክተር ነገረን፣ ምግቡን ኮምቢኔሽኑን ቅንጅቱን ነገረን፣ በላን። እሱን በስነ ስርዓት ስሩ የተባልነው ስፖርቱ ምን እስክትጀምሩ ነው አይዟችሁ። ከዛ በኋላ ሱስ ነው የሚሆነው። እኔ አሁን ቁጭ ማለት አልወድም። ሶፋ ላይ ቁጭ ብዬ ብድግ ብዬ እኔ ስኳቴን ሰራለሁ። ወንድሜ እንግድነት መጥቶ እዚህ በቃ ምንድነው የምትመላለስብኝ አለኝ። ፀሐይ የሆነ ወቅት ስላላረኩ ከኪችን ሳሎን እመላለሳለሁ። ሆስፒታል የዛይን ከምትመላለስ የዶክተር ቤሪ ምክር ሰምቻለሁ፣ እዚህ ብመላለስብህ ይሻላል እያልኩኝ እንደዚህ ኢንጆይ እናደርገዋለን። ስትለምዱት ቀላል ነው። ዶክተርዬ ነው ጊዜ እንዳልገልብህ የምጠይቀኝ ነገር ካለ ልመልስ። ከዛ ጆጆ ምን ያንተ እኮ ልዩ ምሳሌ ነህና ያንተን ከሌላ ሰው የሚለየው አንዴ ይነገርሃል። ኦኬ ሶ ሌሎቹ ምግብ ይልካሉ አመቱን በሙሉ። አንድ ቀን መላክህን አስታውሳለሁ፣ ተሳስቼ ከሆነ እታረማለሁ። 2 ቀን ከዚያ በኋላ ጀስት ገብቶኛል፣ ቴንክ ዩ ገብቶኛል፣ በቃ ለምንድን ነው የማደክምህ ገብቶኛል ነው የምትለው። ስለ ኤክሰርሳይዝ አንዴ ይነገርሃል፣ ገብቶኛል። አትቀልድም አንተ። ያ ነው እየከፈለ ያለው። ሁልጊዜም በንተ ደስተኛ ነኝ። ስለአንተ ደግሞ ለብዙዎች እነግራለሁ እና እጅግ አመሰግናለሁ። ሚቱ አድርግና እስኪ ልምድ ታካፍላለህ ለእነ ሃናን። እሺ እግዚአብሔር ይስጥልኝ ዶክተር ሃናን። አንሚቱ አድርጊ። ሃናን አንድ ነገር ላይ ክሊር መሆን አለብን። ስኳርሽ መለየት መቻል አለበት። ታይፕ 1 ይሁን ታይፕ 2 የግድ መለየት መቻል አለብን። ታይፕ 2 ነው ስኳሬ፣ ትናንት ታይቻለሁ። ታይፕ 2 ነው ብለውኛል። ምክንያቱም የታይፕ 2 ለማለት አሁን ምንድን ነው ያዩሽን ምርመራ ታውቂያለሽ? ታይፕ 2 መሆኑን በምን ለዩ? ደም ወሰዱ። ያኔ ለኩኝ መጀመሪያ ተለካው፣ ከዛ ደም ወሰዱ። ስለካ 250 ሆነ። እሱ አሁን ሮቲን ቼክ አፕ ነው። 250 የሆነው የስኳር ቁጥርሽ ነው። ኦኬ የስኳር ቁጥር እንጂ የስኳሩን አይነት ተነግረንም እና ምርመራ ቼክ አድርጊ። በውስጥ በኩል ኢንቦክስ አድርጊልኝና መታየት ያለብሽ ምርመራ አለ። ቢኮዝ እድሜሽ ገና ወጣት ልጅ ነሽ፣ 30 ዓመትሽ ነው። ኢንሱሊን ላይ ነው ያደረጉሽ። ሲጀመር በሚዋጥ መድኃኒት መጀመርሽ ታይፕ 2 ያስመስላል። ወዲያው መርፌ ላይ ያደረጉሽ አይ ቲንክ ከስንት ጊዜ በኋላ እንደሆነ አላስታውስም። ከ6 ዓመት በኋላ መርፌ ላይ ቀየሩኝ ማለት ነው። ለ6 ዓመት ግን ታይፕ 2 የሆነና ደግሞ ምን አለ ከጊዜ በኋላ በቂ ኢንሱሊን ያለማምረት ይመጣል። ገባሽ አይደለ? ታይፕ 2 ሆነሽ ትጀምሪና ከጊዜ በኋላ ጣፊያሽ ፌል ሊያደርግ ይችላል። ሲ ፔፕታይድ የሚባል ምርመራ ኮሚኒኬት አድርጊን። የመቅደስ ስልክ ባውላ አለ፣ የፍቅርም ስልክ እዚህ ኮመንት ላይ ስለሚጻፍልሽ ኮሚኒኬት አርጊንና ያ ሲፔፕታይድ ምርመራ ቼክ ይደረግልሽ። ሲፔፕታይድ ምርመራ ሁሉን ስዕል ያሳየናል። የሚያሳየን ስዕል ምንድን ነው? እቺ ልጅ ታይፕ 2 ናት። በቃ ከስኳር እንዴት እንደምትገላገይ መንገድ እናሳይሻለን። አሁን ጆጆ እንዳለው ምግብሽን እንቀይራለን፣ የኤክሰርሳይዝ ሌቭልሽን እንቀይራለን፣ አንቺና ስኳር ትለያያላችሁ። ታይፕ 1 ከሆንሽም ደግሞ ስቲል ቻንስ አለ። ታይፕ 1 መሆንሽ ሳይሆን የሚጎዳሽ የስኳርሽ ከፍ ብሎ መቆየት ነው። 200 ቤት ስኳር ኤመርጀንሲ ውሰጂ። አሁን ምንም አያደርግሽም፣ አይታወቅሽም። ገብቶሻል አይደለ? አሁን ላይ ምንም አይነት ህመም የለውም፣ አይሰማኝም። መሰለን የስኳር ታማሚ ይርበዋል ይላሉ፣ እኔ አይርበኝም። ቁርስ የምበላው እንኳን ከ7 ሰዓት በኋላ ነው። እንደዛ ነው ማለት ነው። ምንም አይነት ነገሩም እኮ ስኳር እሱ ነው። ምንም ምልክት የለሽም። ውስጥሽን ግን ዳሜጅ እያደረገሽ ነው። ሁሉ ነገርሽን እየጎዳ ነው። ያንን ደግሞ ቃል ገባልሻለሁ አንፈቅድም።
እሺ። ስለዚህ ላይቭ እንደወጣው ኮሚኒኬት አደርግሻለሁ። ሙሉ ስም ማነው ስምሽ እንዳስታውስሽ? ትክክለኛ ስሜ ዘቢባ ዘቢባ ነኝ ብለሽ ከነ እንትና ጋር ማውሪ ከነ መቅደስ ጋር እኔንም ኮሚኒኬት አድርጊኝና ያቺ ምርመራ ትታያለሽ። ምርመራው ስትታይ ነገሮች ይቀየራሉ። እጅግ አመሰግናለሁ። ዶክተር እያመሰግናለሁ። እኔ የቦረና አንሚት አድርጊ። የቦረና ሚዩት ላይ ነሽ። የቦረና ሚዩት ላይ ነሽ። አንሚዩት አድርጊ። ይሄ ላስት ቻንስ ነው። ሚዩት ማድረግ ካልቻልሽ ሌላ ሰው እናስገባለን። የቦረና የስ እንዴት ነሽ? ይሰማሻል? ሰላም ዶክተር፣ ደህና ነኝ። ሁሉ ሰላም ይሰማል? አሁን ይሰማል። የኛ የሻምፒዮንስ አባል ነሽ እንዴ? ሁሉ ሰላም አልሐምዱሊላህ። የሻምፒዮንስ አባል ነሽ? አዲስ ነኝ እኔ፣ ቅርብ ጊዜ ነው የተቀላቀልኩት። ስለዚህ ትላንትና ሪኩዌስት ስትልኪ ነበር፣ ስምሽን አስታውሳለሁ። ምን ገጠመሽ? እኔ ዶክተር ማለት ነው እንትን ምንድነው ውፍረት ኪሎዬ አልቆማል አንድ ቦታ እና እየቀነስኩኝ ነበር፣ ግን ይዋጅቃል ዝም ብሎ ውፍረት ነው ያስቸገረኝ። ቦርጭ ማለት ነው። ስንት ኪሎ ነሽ? ኔትወርክ በጣም ተቆራረጠ። እድሜሽ ስንት ነው? ኪሎዬ 78 ነው። ቁመቴ ደግሞ ሜትር ከ70 28። ስንት ኪሎ መሆን ያለብሽ ይመስልሻል? ስንት ኪሎ መሆን ያለብሽ ይመስልሻል? ወላሂ እንደኔ 60 በገባ ደስ ይለኛል። 64 ኪሎ ነሽ። 64 ኪሎ ነው መሆን ያለብሽ። እሺ 64 ኪሎ መሆን ሲገባ 14 ኪሎ ትርፍ አለሽ። ይሰማል አሁን ያልኩሽ? 14 ኪሎ ትርፍ 14 ኪሎ ትርፍ ፋት አለሽ። እየተግባባን እንድንሄድ እሺ። 14 ኪሎ ትርፍ ፋት አለሽ። ገባሽ አሁን? እሺ እሺ። ናው ገብቶኛል። ኔትወርክ በጣም አስቸግሯል። እሰማለሁ። ድምጽ አይሰማም? ከኔ ጋር ኔትወርክ አስቸግሯል። አሁን ይሰማኛል። ስንት ኪሎ ትርፍ አለሽ አልኩሽ? ስንት ኪሎ ትርፍ ፋት አለ አልኩሽ? 14 ነው ያልከኝ። 14 አይደለም? 28 ዓመትሽ ነው። ጎበዝ 28 ዓመትሽ ነው። ልጆች ወልደሻል? ግን አልወለድኩም። ዳይት ተጀመርኩ አንዴ 7 ወር ይሆነኛል። 91 ነበርኩ፣ ግን ከዛሬ 7 ወር በፊት ማለት ነው። ግን ቀንሼ 78 ሲገባ አሁን አብርድ ያለ በቃ እዛው ይመለሳል። በወር ነው ኪሎ የምሞክረው ማለት ነው። ኪሎ አካባቢ 78 መጣሽ፣ እዛው ላይ መጥቶ ቆመ። አንዳንዴ ከፍ እያለ እያስቸገረሽ ነው። እስኪ ዳይትሽን ንገሪኝ። እንዴት ነበር የምትመገቢው? እኔ የምመገበው በይበልጥ የምመገበው እንቁላል ነው። ብዙም እንትን አላገኝም። አታክል ሰላጣና እንቁላል አብዛኛው ነው የምጠቀመው። ይሄ ሩዝ ምናምን ነገር አቆሚያለሁ። ዛሬ ሰላጣና እንትን አሳ ነው የበላሁት ከአንድ ሰዓት በፊት ማለት ነው። 2 የእጃችንን መዳፍ ያክላል የበላሁት። ታክል ነው የበላሽው? እቺ የምታክል አሳ እሱን 2 ነው የበላሁት። ምን አላት ደስ ታዲያ? ሁለት ማለት እቺ ቁርስ ናት ወይስ ምንድን ናት?
ኧረ ምሳ አድርጌ ነው የበላሁት። ማለት ቀን ስለምተኛ 12 ሰዓት ላይ እነሳለሁኝ። ቅድም 10 ሰዓት ላይ ነው የበላሁት። ከነጋ እሱን ብቻ ነው የበላሽው? አዎ እሱን ብቻ ነው የበላሁት። ግን አይረበኝም። ከራበኝ ደግሞ መብላት ገባኝ እያልሽኝ ያለሽው ከነጋ ጀምሮ እሱን የበላሽው ልክ ነኝ? ከዚህ በኋላ ምን ልትበይ ትችያለሽ? ምንድን ነው ያቀድሽው? እራት ላይ እንቁላል አስቤያለሁ። ሶስት እንቁላል ብዙ ጊዜ የምበላው። ከምን ጋር ነው የምትበይው እንቁላሉን? ከሰላጣ ጋር። እንግዲህ በቀን መብላት ያለብሽን ያክል ምግብ እየበላሽ አይደለም። እሺ የመጣሽው በዚህ እየበላሽ ነው የመጣሽው። ኪሎሽን ከ90-78 ያመጣሽው በዚሁ መንገድ ነው። ብዙ ጊዜ ይሄን ነበር የሚመስለው ምግብሽ? ብዙ ጊዜ ግን እንትን ፋሶሊያ እጠቀማለሁኝ እና ደግሞ ምስር ቅቅል፣ ይሄ ዲፍ ነው ማለት ነው። ቀቅልና እሱን አረግበታለሁኝ። አንዳንድ ጊዜ ደግሞ አቮካዶ ጨምራለሁ። እንደዚህ ያልኩ ነው የመጣሁት። ስለዚህ የመጣሽበት መንገድ ትክክል ነው ብለሽ ታስቢያለሽ? ወላሂ እንጃ። ኮመንት ላይ ጽፉልሻለሁ። አሁን ትክክል ከሆነ የስ በለዋት፣ ትክክል ካልሆነ ኖ በለዋት። ኮመንት አንብቢ። አሁን ለትንሽ ጊዜ ኮመንት እና እሺን ታያለሽ። ይታይሻል? ይታየ ነው። ትክክል ነው እና አሮን ነው። እሺ እነዚህ የምታያቸው ሰዎች አይቀልዱም። እሺ በጤናቸው የማይቀልዱ ሰዎች ብቻ ናቸው ጊዜያቸውን ሰውተው እቺን ፕሮግራም የሚያዩት። እሺ የአንቺ ሁለት ነው። አንደኛ ነገር ሰውነትሽ የሚፈልገውን ነገር እየነሳሹ ነው፣ እየጎዳሹ ነው። አቀናነስሽ እንደው ስታይ ጤናማ ነው፣ አልገረጣሽም፣ ቆዳሽ አልተጨማደደም። እስቲ ምንድን ነው ፊልም የምታደርጊው? ትንሽ ቆዳዬ ተጨማዷል፣ ግን ፀጉሬ ደግሞ ይነቀላል። ፀጉሬ ላይ በጣም ደንግጫለሁ፣ እየተነቀለ ነው። ለምንድን ነው ፀጉርሽ የሚነቀለው? ኮመንት ላይ ጽፉልሻለሁ። እሺ ፀጉርን ልክ እንደ ችግኝ አስቢ። ችግኝ ለማደግ ምን ይፈልጋል? ቆንጆ አፈር ይፈልጋል አይደለም? ቆንጆ አፈር፣ የላመ አፈር ይፈልጋል፣ ውሃ ይፈልጋል አይደለም? ሰምተሻል? ችግኝ ምግብ ይፈልጋል አይደል እንዴ? ትክክል። ለነገሩ አንቺ ያለሽበት ሀገር ችግኝ የለም። በረሃ ውስጥ ነው ያለሽው። ሳውዲ ነው ያለሁት። በጣም አስቸጋሪ ሀገር ነው። ነጫጭ ነው ምግባቸው፣ በጣም የሚያስጠላው። ባሻ የመጣሽው ከኢትዮጵያ እኮ ነው አይደል? የፈለገው የኢትዮጵያን ለም መሬት ታስታውሻለሽ አይደለ? ኦኬ። በጣም ጓዴ ለም ምናምን መሬታችን ታውቂያለሽ። ያ ችግኝ የሚለመልመው በቂ የሆነ ምግብ ሲያገኝ ነው አይደል እንዴ? ልክ እኮ ነኝ። ችግኝ አስቢውና በቂ ምግብ እያገኘ ባለመሆኑ እየረገፈ ነው። የፀጉርሽን ያየሽው በብዛት ስለሚታይ ነው። ገባሽ አይደለም? ሰውነትሽ አካልም ልክ እንደ ፀጉርሽ እየተጎዳ ነው። ጡንቻሽ እየተጎዳ ነው። የአሮጊት ጡንቻ ነው ያለሽ። ቆዳሽ እየወየበ ነው። ኦኬ። ልክ እድሜው እንደገፋ አነሳው ቆዳ ነው የምኖርሽ። አጥንትሽ እየሳሳ ነው። ጉበትሽም ትንሽ ጉበት እየሆነልሽ ነው። ሁሉ ነገርሽ ጠቃሚው አካል ምን እየሆነ ነው? ጠቃሚው አካልሽ በሙሉ ምን እየሆነ ነው? እየተጎዳ ነው። የሚያሳዝነው ደግሞ የማያስፈልገው አካልሽ ቦርጭሽ ምን እየሆነ ነው? አንቺ ልጅ እየሰማሽ ነው? እየሰማሁ ነው ዶክተር፣ እየሰማሁ ነው። የማያስፈልገው አካል ማለት እንግዲህ ሰውነታችን ውስጥ የማያስፈልግ ነገር አለ። ያ የማያስፈልግ አካል ምንድን ነው መሰለኝ? ያ ቦርጭ ነው። 14 ኪሎ የማያስፈልግ ባዕድ ገደል የሆነ አካል ሰውነትሽ ውስጥ እኮ ተሸክመሽ እየዞርሽ ነው፣ እንደማይፈለግ ጽንስ። ገባሽ አይደለም? የማትፈልጊውን ነገር እየዞርሽ ነው። መንገድ ነው ያጣሽው። መንገድ ስላጣሽ እሱን ለመቀነስ ብለሽ አንድ አካልሽን እየጎዳሽ፣ ልክ እንደ ፀጉርሽን እየጎዳሽ ነው፣ ጡንቻሽን እየጎዳሽ ነው፣ አጥንትሽን እየጎዳሽ ነው፣ ራስሽን እየጎዳሽ ነው። ሁለት ደግሞ ያንን ነገር ያንን ገዳ 14 ኪሎ እየመገብሹ ነው። እንቁላል ውስጥ ያለው አስኳል እሱን ነው የሚመገበው።
የበላሹ አቮካዶ እሱን ነው የሚመገበው። ኢቭን የበላሹ ምስር ድፍን ምስር ያልሽውም እሱን ነው የሚመገበው። ስለዚህ ምግብሽን ላሳይሽ። ጠግበሽ ቅድም ያሻትን አሳ ጠግበሽ ብይ። ከፍ አድርገሽ ምን ይከብዳል? ምን ይቆጣጠሩሻል እንዴ? እቺ ልጅ ምን አክል አሳ በላሽ ምን ይሰዋል እንዴ? አይ ችግር የለውም። በቃ አሳውን ብይ። አሳው ላይ ግን ዘይት ብዙ አታርጊ እሺ። ቅጥቅጥ አድርገሽ አሳው። በአንቺ ቤት እኮ ብዙ አሳ ከበላሽ የምትወፍሪ እየመሰለሽ ነው። ገባሽ? እንደዛ ያሰብኩት። ብዙ አሳ ከበላሽ ፀጉርሽ የሚወዳድቆ የሚነቃቀለው ፀጉር ይቀራል። ቆዳሽ ያምርበታል። ጡንቻሽ ይመጣል። አጥንትሽ ይመጣል። ቅድም ያልኩሽ ቦርጭሽ ምን ይሆናል? ቦርጭሽ ይራባል። አሳ የቦርጭ ምግብ አይደለም። ስለዚህ በቂ አሳ ተመገቢ። ስጋም ከሆነ በቂ ስጋ ተመገቢ። ዶሮ ስጋም ከሆነ ከላይ ቆዳውን እስካነሳሽ ድረስ በቂ የዶሮ ስጋ ተመገቢ። እንቁላል ከሆነ ነጩን የእንቁላል ፓርት አስኳል ሳይሆን ነጩን ፓርት በደንብ ተመገቢ። አሁን እየሰማሽ ነው አይደለ? ይሄንን ብቻ አሁን የነገርኩሽን ሰምተሽ ከጎን ደግሞ ከአትክልት ጋር ካደረግሽ ምግብሽን ስታበሲ ካላበዛሽ ኦኬ። ምን ሆነ አሁን? ሪቨርስ ገባሽ? ጠግበሽ የምትበይው ምግብ ነግሬሻለሁ፣ የምትቀንሺው ምግብ ነግሬሻለሁ። ቦርጭሽ እየቀለጠ አንቺ እያማረብሽ ትሄጃለሽ። እሺ መርሃባ፣ በጣም አመሰግናለሁ። ውሃስ ዶክተር እንዴት ነው የምጠጣው? ብዛት ውሃ ልጠጣ ወይስ እስከ 10 ብርጭቆ እስከ 8 እጠጣለሁ? አስፈልጎሽ ነው የምትጠጪው? አረ እንዳስፈልጎኝ አይደለም፣ የሚቀንሳት ስለሚሉ ነው እንጂ ላይ አይጠማኝም ራስ ጠጣ። በውሃ ከቀነስሽ ይኸውልሽ ሆድሽን በውሃ ሞልተሽ ምግብ እንዳይበላሽ ከቆለፍሽ አዎ ትቀንሻለሽ። ትቀንሽ ግን ቅድም እንዳልኩሽ ነው የምትቀንሺው። ፀጉርሽ ይነቃቀላል። ምክንያቱም ምግብ ነው የነሳሽው እኮ ምግብ እየነሳሽው የምግብን ቦታ በውሃ ከያዝሽ መጥፎ አቀናነስ ትቀንሻለሽ። ምን ሆነሽ ነው? እኔ እኮ መንገድ አሳየሁሽ። ጠግበሽ እየበላሽ ይቻላል። እኔ እኮ የምግብ ምርጫ ነው የማስተምረው። ይችላል በነፃነት ጠግበሽ የምትበይው ምግብ አለ። የምትቆጣጠሪ ምግብ አይነት አለ። የምትቆጣጠሪ እነማን ናቸው? እነ ዱቄት ምግቦች በሙሉ ማስወገድ፣ የማብሰያ ዘይት መቆጣጠር፣ ትንሽ ማድረግ፣ ጮማ ማስወገድ፣ አስኳል ማስወገድ፣ ለተወሰነ ጊዜ አቮካዶ ማስወገድ። ምን ይከብዳል? ያሁን እኮ ለምን ታደክሙ ነገር መያዛቅታችሁ ላለማወቅ ነው እንጂ ቀላል ነው። መርሃባሽ ትናንትም ነበርሽ እኮ ላይቭ ላይ እየሰማሽ ነበር። ትናንትም እኮ ይሄን ያወራሁት እኔ ከተፈጠርኩ ጀምሮ ይሄን ነው የማወራው። ላይ ከተወለድኩ ጀምሮ ቲክቶክ ላይ ከተወለድኩ ጀምሮ እችኑ ነው ሳውራ ይኖርኩት። ሁላችሁም ይሰራል። እሺ ጎበዝ። መርሃባሽ በጣም አመሰግናለሁ። ጎበዝ አላህ ይስጥልኝ። መርሃባ ላይ ወቅት ጨምሪ። ዱብ ቤት ውስጥ ገመድ ላይ መውጣት እንኳን የማይፈቀድልሽ ከሆነ ቁጭ ብድግ ዝም ላይ እንዲህ እያረግሽ ስፖርት ጨምሪበት። ጎበዝ። መርሃባሽ አመሰግናለሁ። ሌላ ሰው ኔክስት ፍቅር ሰው አለሽ? Yes. Mute argi. Mute argi. ክሮስ ያደርጋል። ስለዚህ ግራውንድ ወተር ሌቭል ኢሊቬሽናቸው ሚውት አድርጉ። ቢሮዬን እንግዲህ አሁን ያለሁት የዲኤች ገዳ 8ኛ ፍሎር ላይ ያለው ቢሮዬ ነው። ዛሬ የመጀመሪያ ቲክቶክ ሴሽን ነው።
ዩቲዩብም ይደራጅና ከዚህ በኋላ ዩቲዩብም ላይ ላይቭ እንገባለን። ስቱዲዮም እያለቀ ነው። ቢሮዬን ኢንተሪየር ዲዛይን የሰሩት 2 ልጆች ናቸው። በጣም ወጣቶች ናቸው። አንደኛው ሳሙኤል ነው። ሳሙኤል በሪ። ሳሚ ብዙ ጊዜ ታውቁታላችሁ። ብሌስ አድርጉልኝ። ሳሚ የኔ ልጅ ነው። ሳሚ አይቀልድም። የሚገርመው ነገር ያድር ነበር ቢሮ እስኪያልቅ ድረስ እያደሩ ነው የጨረሱት ከጓደኛው ጋር። ጓደኛው ጆያ ይባላል። ጆያና ሳሚ ዛሬ ላይፍ ስትገባ የእኛን የኢንቴሪየር ዲዛይን ስራ ካላሳየህልኝ ስላሉ ብቻ ላሳይ ነው። ላሳያችሁ። የእነሱን ስራ ፈቃደኛ ከሆናችሁ ኮመንት ላይ አንድ ቁጥር ጻፉልኝ። የስ እጅግ አመሰግናለሁ። ተባረኩ ስላልሻቸው እጅግ አመሰግናለሁ። ፍቅር የስ እንግዲህ ባላችሁት መሰረት የቢሮዬን ኢንተሪየር ዲዛይን ላሳያችሁ። ሁሉንም ነው የማሳያችሁ። እንግዲህ የስ ልጅ ሳሙኤል ብዙ ጊዜ ላይቭ ላይ ታዩታላችሁ። ሳሙኤልን ይሄን አስመስለውታል ቢሮውን። ኦኬ ቬሪ ክላሲ፣ በጣም ደስ የሚል ነው። ይሄ አሁን የተበረከተልኝ ከኃይሌ ፋሚሊ ከኃይሌና አለም ፋሚሊ የተበረከተልኝ ነው። እጅግ ደስ ብሎኛል። ጎረቤት ላይ እንግዲህ ዌልካም ብለውኛል። ኦንላይን እንግዲህ ፎሎ ሲያደርጉኝ ነበር። እቺን እቃ መዲናን ታቋታላችሁ። ባለፈው በዚህ እቃ ሳስተምር ነበር። ልክ ይሄ ቢሮ መከፈቱን መጣች። ለማስተማርም የሚቀለው ይሄ ነው ብላ ይሄንን አመጣች። ከውስጥ ያለው ፋት ይታያቸዋል። የባለፈው ፋት አያሳይም ነበር። እሱ ለገርጂ ብራንች ተጠቀምን። መዲናን እጅግ አመስግኖልኝ። ይሄው ቦርጫችሁን እንግዲህ ከዚህ በኋላ ላይቭ ነው ማሳያችሁ። ይሄ ነጩ ቦርጭ ነው። ሁልጊዜ የማውራው ስለ ቦርጭ ስለሆነ መዲናን አመስግኖልኝ። ኦኬ ይሄን ይመስላል። ይሄ ዋና ኦፊስ ነው። ጆያ እና ሳሚ እጅግ አመሰግናለሁ። እንቅልፍ አጥታችኋል። እዚህ ያድሩ ነበር ብዙ ጊዜ። ይሄ ሌላ ኦፊስ ነው። ይሄ የዩቲዩብ ስቱዲዮ የምንገነባበት ነው። እቃ ካሜራ እንደዚህ እየገባ ነው። በዚህ አጋጣሚ ካሜራ ያላችሁ ሰዎች እንግዲህ በተወሰኑም ቢሆን እንቀበላለን። ይሄ ሪሰፕሽን ነው። ሪሰፕሽን ስትመጡ እንግዲህ የግሌ አሁን ወጣለች። የግሌን እዚች ጋር ታገኘዋታላችሁ። ሬጅስትሬሽን ኦንላይን ይቻላል። ቀጥታ መታችሁ የግሌ ጋር እዚህ መመዝገብ ትችላላችሁ። ይሄ የግሌ ኦፊስ ነው። ዛሬ ተክለወይኒ ከመቀሌ ድረስ ይሄንን ቪዲዮ ለጥፌ ያለው ተክለወይኒ ከዚህ በፊት ላይቭ ላይ አውርቶኝ በፍሪ ያስገባ ነው ከስኳር የተገላገለ ነው እና ከመቀሌ ድረስ ለዚሁ ፐርፐዝ ነው የመጣው። ይሄንን በድሮይንግ ይዞልኝ መጣ። ተክለወይኒን አመስግኑልኝ፣ እግዚአብሔር ይስጥልኝ በሉልኝ፣ እግዚአብሔር ያክብሩልኝ በሉልኝ። አላውቀውም፣ ዛሬ ነው ያየሁት። ተክለወይኒ ላይቭ ላይ ከባለቤቱ ጋር ገብቶ ጋይድ አረግ ነው ጆይን አረገን። የሻምፒዮን ሰባል ነው። ይሄንን አሰርቶ መጣ። እንግዲህ ጎረምሳ አድርጎ ነው የሰሩኝ። ይቻላል ነው ያለው ከዶክተር ቤሪ ጋር ሁሉም ይቻላል። አመሰግናለሁ ነው የሚለው። የስ ዛሬ በጣም ደስ ብሎ ነው የዋልኩት። ገርጂ ብራንች ላይ ነው ጠዋት ያመጣልኝ፣ ግን በክብር እዚች ቢሮ ሁልጊዜ ትቀመጣለች። የቢሮ ቁጥር 802 ኦኬ፣ 8ኛ ፎቅ 802 ዶክተር በሪ ሄልዝ ኮንሰልተንሲ ስራ ጀምሯል። ኢንተሪየር ዲዛይነሮቹን አመስግኑልኝ። ልጅ ሳሙኤል እና ጆያ እጅግ አመሰግናለሁ፣ እወዳችኋለሁ። በዚህ አጋጣሚ ጆያ እንግዲህ ቋሚ የኛ ስታፍ አድርጌዋለሁ። ይሄን ይመስላል እንግዲህ ያው ካላሳየ ስላሉኝ ነው። እናንተም ያው ደስታዬን እንደምትጋሩ አውቃለሁ።
ለዚህ ነው ያሳየኋችሁ። እንግዲህ ቲክቶክ ሰሞኑን ከዚች ላይቭ ደበድባለሁ። ይኸው እጅግ አመሰግናለሁ። አመስግኑልኝ በአንድ ድምፅ። የስ ታንክ ዩ ቻንስ። ሁሌም ከጎኔ ስለሆናችሁ እጅግ አመሰግናለሁ። እንግዲህ አገር ውስጥም ከሀገር ውጭም የሆናችሁ ሁልጊዜም ከጎኔ የምትሆኑ ፋሚሊዎቼ አላችሁ። የኔ ደስታ የእናንተም ደስታ ነው። ደስ ብሎኛል ዛሬ እውነት ለመናገር የለውም እንዳይ እንኳን ቢሮን እንዳይ አልፈቀዱም ነበር እና ሲያልቅ ነው የምታየው ይሉኝ ነበር እና አብዛኝ እንደው 2 ሳምንት ባልሞላ ጊዜ ውስጥ ቅድም እንዳልኳችሁ ያድሩ ነበር። እዚህ እያድሩ ህንፃውን አስፈቅደው እያደሩ ነው የጨረሱት። ልጄ ሳሚ ሁሌም ኮራብሃለሁ፣ እወድሃለሁ። ጆያ መልካም ልጅ ነህ። እንግዲህ ልጄም ከመልካም ጓደኛ ጋር በመዋሉ ጓደኛውን በጣም ጥሩ በመሆኑ ደስ ብሎኛል። እጅግ አመሰግናለሁ። የስ ቻንስ እጅግ አመሰግናለሁ። ገችንም እንግዲህ ንገሪው። ደስ ብሎኛል። እጅግ አመሰግናለሁ። አንሚዩት አድርጉ ሌሎቻችሁ። ሰው የፕሮዳክሽን እቃዎች ሀገር ውስጥ ኤክስፔንሲቭ ናቸው። እንግዲህ ከውጭ ሀገር በተለያየ መንገድ መላክ የምችሉ ሰዎች ሜቢ እዚህም ፔመንት እንፈጽማለን እና የስቱዲዮ እቃዎች ኤክስፔንሲቭ ናቸው። ኤኒዌይ እግዚአብሔር ባለቀን ደግሞ እሱም ይሆናል። እስከዚያ ግን በተወሰነ መንገድ አሬንጅ አድርገንም ቢሆን ሰሞኑን ዩቲዩብ በዚህ ሳምንት ላይቭ እንጀምራለን ብለናል። አመሰግናለሁ። ክላሲክ ያንቺ ተራ ነው። አንሚዩት አድርጊ። የስ እጅግ አመሰግናለሁ። ክላሲክ አንሚዩት አድርጊ። ሰላም ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ክላሲክ እግዚአብሔር ይመስገን። እንኳን ደስ አለ። መጀመሪያ ቆንጆ ቢሮ ነው። ይሰማል? የስ ቪዚት ማድረግ ይቻላል። ሰሞኑን እየመጣሽ ቪዚት ታደርጊያለሽ። እንግዲህ ይቻላል። ኦኬ። ባይ ዲፎልት እኔም ኒውትሪሽን ባለሙያ ነኝ፣ ሚድዋይፍ እና ኒውትሪሽኒስት ነኝ። ኤኒዌይስ የምትሰጣቸው ትምህርቶች በጣም አሪፍ ናቸው። ኢንጀነራል ግን አንዳንድ ያው አንተ ብዙ ፎሎወሮች ስላሉ እንዴት ነው እኔ ጋር የሚመጡ ጥያቄዎች አሉ፣ በአንተ በኩል አድሬስ እንዲሆኑ ነው። ማጆሪቲው ትንሽ አዌርነስ ስለሚያስፈልገው በተለይ ዌይት ሎስ ከማድረግ ጋር አይ ቲንክ በምግብ ብቻ አሚን ካሎሪ ኢንቴካቸው ከፍተኛ በመሆኑ ብቻ ይሰማል። ክላሲክ ይሰማል። ያ ይሰማኛል። እኔ ይሰማሻል? አዎ እየሰማው ነው ዶክተር። ፐርሰናል ኢሹ አለ የምናወራበት ባንቺ ኢሹ ላይ ምን አልከኝ? ኢሹ አለ፣ ፐርሰናል ኢሹ አለ የምናወራበት። አይ ፐርሰናል ኢሹ የለኝም። ስለዚህ በውስጥ በኩል ኮሚኒኬት ማድረግ እንችላለን። እቺ ታይም በጣም የተቸገሩ ግራ የገባቸው ሰዎች ጋር የማውራበት ነው። ኢንቦክስ አድርጊልኝ፣ ቢሮ ነይ፣ እንቀጠቅጠዋለን። እሺ ችግር የለም ይቻላል። እሺ ቴንክ ዩ። ሌላ ሰው ዋይዲ ሰላም ዶክተር፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ፒስ ሁሉ ሰላም? በጣም ደስ ብሎኛል። ያምራል። እጃቸው ይባረክ። ልጄን ሳሚን ጆያን ቴንክ ዩ አብቻቸው። አዎ ቴንክ ዩ በጣም ተባረኩ። እጅግ አመሰግናለሁ። እኔ ስለ አባቴ ነበር ዶክተር፣ ይቻላል? ስለ አባቴ ነበር ይቻላል? አጠገብሽ አሉ? የለም የለም። እስቲ ቢኮዝ ፕሮግራሙ እንግዲህ ባለ ሁል ጊዜ በተደጋጋሚ ስናገር ሰምተሻል። የገባ ሰው ስራቱ ያወራል። አሁን የገባችውም ልጅ የወጣችው ጀስት ጀነራል ነገር ሌላ ነገር አይነት ነው ጥያቄዋ እና ፐርሰናል ኢሹ ስላሌላት ነው በውስጥ በኩል ኮሚኒኬት አርጊኝ ብዬ ያልኩሽ። እስቲ አልመልስሽም። ምንድን ነው የገጠማቸው ፋዘር? ኢሹዋቸው ምንድን ነው? ዲያቤቲክ ነው 16 ዓመት ምናምን እና እየተከታተልኩ ነው ከአንድ ወር በላይ ያኔ ላይቭን ማለት ነው።
እና ያልካቸውን ነገሮች እንዳለ እያደረግኩለት ነው። እሱ ከሚዲያ ጭራሽ ውጭ ነው እና እኔ ነኝ የምከታተለው እና ለውጥ አለ በጣም። ኪሎ 91 ነበረ፣ አሁን 86 ሆኗል። ስኳሩም 160 150 ምናምን ነበር፣ አሁን 109 97 ምናምን፣ አንዳንዴ 75 እንደዚህ ነው የሚሆነው። ከዛ ሁለቴ ነበረ የሚወጋው ኢንሱሊን ማለት ነው። አሁን ግን የማታውን ትቶታል፣ ተወብዬው ትቶት ጠዋት ጠዋት ግን ትንሽ ይጨምራል። አሁን ዛሬ 124 ሆነና ለምንድን ነው ይሄ? የሚበላቸው ምግቦች አይብ፣ ዶሮ፣ ቀይ ስጋ፣ ዘይት ሳላደርግ እንዳልከው እንደዚህ ስፕሬይ ብቻ እና አትክልት ጎመን እና ጥቅል ጎመን ነው የምጠቀመው። እንቁላል ደግሞ አሁን እያወጣ ነው ፋቱ ቢጫውን ፓርት ማለት ነው። እና ለምደው ጠዋት ጠዋት የሚጨምር እዚሁ አዲስ አበባ ናቸው። የአንድ ቀን ታመጫቸዋለሽ። ስንት ነበር ስኳራቸው በፊት? እንደው ያ ሁሉ መድኃኒት እየወሰዱ እንኳን ስኳራቸው ከፍ ያለ ነበር በፊት። 150 160 ምናምን እንደዚህ 150 ምናምን ነው የነበረው። ለዛ ሁሉ መድኃኒት። እድሜያቸው ስንት ነው? እድሜያቸው ስንት ነው? አሁን የስልሳ ዓመት ጎረምሳ እየሆኑ ነው ወይስ አሁንም ለውጥ የላቸውም? ፊዚካል አለ ለውጥ በጣም። እሱም ለውጥ አለኝ እያለኝ ነው፣ እየቀለለው ነው። አውራቸዋለሁ እና እንደዚህ ልቀጥል። ማወቅ ይጠይቃል። እያረግሽ ያለሽው ነገር ምንም ጥያቄ የለውም፣ ግን ስፔሲፊክ ገብቶሻል። ከእድሜያቸው አንጻር ካሉበት ሜዲካል ስታተስ ካልኩሌት የሚደረጉ ነገሮች ምናልባት ሊያስፈልጉ ይችላሉ እንጂ ፐርፌክት ነው። ስለዚህ እየተመገቡ ያሉት ኳሊቲ ፕሮቲኖች ናቸው። ፋት የላቸውም። ስተበሲ ፋቱን ቅጥል እያረግሽ ነው። ከጎን ቬጅቴብል እያረግሽ ነው። ስኳር ጠዋት ጠዋት የሁሉም እንስሳ ይጨምራል። የሁሉም በህይወት ያለ ነፍስ ያለው ስኳሩ ጠዋት ላይ ፊዚዮሎጂካል ነው፣ የሚጎዳ ተፈጥሯዊ ነው እያልኩሽ ያለሁት። ከፍ ያሉ ሰዎች ኖቲስ ያደርጉታል። ኢንሱሊን ሬዚስታንት በመሆናቸው ቶሎ ያንን ስኳር ሰው ወደ ሰውነት ስለማይገባ ዲያቤቲክ ሰዎች ከፍ ብሎ ስለሚቆይ ነው። ኦኬ የእኛም በፊት ዲያቤቲክ እያለን ጠዋት ላይ ከፍ ይላል። ከጊዜ በኋላ እየቀለበስን በመጣን ቁጥር ኖቲስ አናደርገውም፣ ወዲያ ሰውነታችን ስለሚቀበል ሴሎቻችን ክፍት መሆናቸው ስለሚታዘዙ ከፍ ያለውን ስኳር ወዲያም ያደርጋሉ። የኛውን ስለቀለበስን የፋዘር ፊት ይሻላሉ። ገብቶሻል? እስቲል ግን 124 ቆንጆ ነው። ባይዘ 124 መጥፎ አይደለም። ዛሬ ነው ግን የሆነው እሱ ሰሞኑ 90 ቤት ነው። በጣም ጥሩ ነው። በጣም ቆንጆ ነው። ከሐኪማቸው ጋር ተነጋገሩ። አሁን የጠዋት መርፌ የጠዋት መርፌ ስንት ነው የሚወስዱት? 15 18 አንዳንዴ 12 ያደርገዋል። በጣም ሲቀንስ 90 ምናምን ሲሆን ላይ ሲሪየስ ሆኖ፣ ምክንያቱም 90 በገባ ስኳር ላይ ያንኑ የሚወስዱ ከሆነ ሃይፖስ እንዳይከታቸው ቶሎ መርፌውን መቀጠል ገብቶሻል ወይ? እኛ ጋር ጆይንስ ወይ ከሌሎች ሐኪሞች ጋር ተነጋግረው መርፌውን ቀስ እያሉ እየቀነሱ እንዲሄዱ አድርጊ። እሺ ደስ ብሎኛል። ተልባ እኔም በጣም ደስ ብሎኛል ዶክተር፣ በጣም ነው የማመሰግነው። በጣም ተልባ ይቻላል እንዴ ዶክተር? አንድ ምንም ማድረግላቸው፣ ሁለት ደግሞ እዛችሁ ቦርጫቸው ላይ ትንሽ ተጨማሪ ቦርጭ ይጨምርላቸዋል። ምን ያደርግልሻል? የቅባት እህል አይደል? ማልከነስ ነው የቅባት እህል ነው ተልባ። አሁን ዝም ብለሽ እንደዛ ላይቭ እንደዚህ ይኸውልሽ፣ በአንቺ ቤት ሙዝ ከተልባ መጥፎ ይመስልሻል? ሙዝን እንዲህ ስትቀምሺው ጣፋጭ በመሆኑ ተልባ ስለማይጠፍል ሙዝ መጥፎ ነው የሚመስልሽ። 100 ግራም ሙዝ ውስጥ ስንት ካሎሪ አለ ብለሽ ጠይቂ። 100 ግራም ፍላክሲድ ነው ተልባ የሚባለው፣ ስንት ካሎሪ ያለው ብለሽ ጠይቂ። ትደነግጫለሽ። ሙዝ ውስጥ ያለው ካሎሪ ትንሽ ነው። የትኛውም ካሎሪ እዛች በውጭ ላይ ነው የሚቀመጠው ብዬሻለሁ። ሙዝ ምናልባት 50 60 ምናምን ካሎሪ ያለው፣ ተልባስ 300 ምናምን ካሎሪ ያለው ሄዶ እዛ በውጭ ጋር የሚቀመጥ
ከዛም ፋት በመሆኑ ይግባሽ። በቃ ይሄ ከተረዳ ያስ ጎበዝ በርቺ። እሺ በጣም አመሰግናለሁ። ተባረክ ተባረክ። እሺ መሲያ መሲ ያለው ከደብረ ዘይት ዶክ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሽፋ ሰላም ነው? ሁሉ ፒስ፣ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን ደህና ነን። ያው እንግዲህ ስራችንን ጀምረናል፣ ሩጫችንን ጀምረናል። እየጠገብን እንቀንሳለን፣ እየበላን እንከሳለን። እየሰራን 89 ደርሻለሁ ዶክ። ቆይ እንጂ ጠግበን እየበላን ብለን የፋቱን እንቀጠቅጠዋለን፣ እናቀልጠዋለን። እንደሱ ነው የምናወራው። እውነት ነው። ኦቨርዌይት ሳይሆን እውነት ነው። እያየሁ ነው በተግባር። ይኸውልሽ ኦቨርዌይት የሚለውን ቃል ሳይሆን ኦቨር ፋቲ ነው ብለን እናስብ። ኦቨር ፋቲ ካልን ፋቱን ነው እንደበድበው። ኦቨርዌይት ካልሽ ግን ምንም የሚታይ ነገር የለም። ኪሎ ሚዛን ነው የሚታይሽ። ሚዛንሽን ለመቀነስ ብለሽ እንዳለ ታንቂያለሽ ማለት ነው። ኦቨር ፋት ነኝ ካልሽ ግን ታርጌትሽ ፋቷ ላይ ነው የሚሆነው ማለት ነው። ያስተማርኩሽ ይሄ ነው። መስዬ ደስ ከሚለው ከተጫዋች ባልሽ ጋር የመጣሽ ልጅ ነሽ። ባልተቤትሽ የሀረር ሰው ነው? አዎ እውነት ነው። ከእሱ ጋር ነው የመጣሽው? በሞሎዬ አቡነ አቦን የተገናኘ ነው። አዎ በመሀል ያው አከታተልሃለሁ። ጠፍቼ ነበር፣ እንደውም ስሞታ ደርሶኛል። ላይቭ ላይ እየወቀስከኝ ነበር የሆነ ቀን። ጠፋች መስዬ እያልኩ ነበር። ለትቅደም ላይቭ ላይ ገብተው ተንከባከቧት እያልኩ ነበር። ሰው ደስ ስላለኝ ነው መሀል ላይ እንግዲህ ጋም ትናንት አውርተን ንገሪኝ፣ ንገሪኝ፣ እድሜሽን፣ ክብደትሽን፣ መቼ እኛ ጋር ጆይን እንዳደረግሽ፣ አሁን ያለሽበትን ለውጥ ንገሪኝና እናውራለን። እሺ እድሜ አሁን 38 ነኝ። ክብደቴ እናንተ ጋር ስመጣ ኦልሞስት ያው 99 በለኝ 98.98 ምናምን 99 እንትን ምንድን ነበር ኤዋንሲኤም 7.5 ነበር። ኤልዲኤል 275 ደርሶ ነበር። ትራይግላይሰሪድ ነው የሚባለው ይሄ ሊኩዊድ እንትኑ እሱም ራሱ 275 ምናምን አካባቢ ነበረ። አሁን ኦልሞስት ሁሉም ወርዷል። የሆዴ እንትን 130 ነበር። ዶክ እንደውም ነፍሰ ጡር አይደለሽም አይደል እያልከኝ ትዝ ይላል። ከፍቅር ይበልጣል። አሁን መቶ ቆይ እንጂ ፍቅርን ታውቂያታለሽ አይደል? የዚህ የቲክቶኳን ሾፌር ፍቅር በአካል ላይ ፍቅርን አወቅሻት? በአካል አላየኋትም ዶክ። የእሷ 200 ነበር የወገቧ ልክ 200 ነበር። ያው በይው ልጽናና አሁን 128 ደርሳለች። እየተሸማቀቀች ነው፣ ምንም አትልም። እና ኪሎ አሁን ዛሬ 89 ኪሎ ደርሻለሁ። ዛሬ እንትን ብዬ ነበር 89 ደርሻለሁ። የሆነ በቃ ቅልል ብሎኝ ልክ እንዳልከኝ ማለት ነው። ቅልል ብሎኝ ሰውነቴ ሂጂ ሲልሽ የሚመች ጫማ አድርገሽ እጅሽን ኪስሽ አድርገሽ ወክ የምትላት ነገር በተግባር መጣች። በቃ ተነሽ ሂጂ ይለኛል። ላጥ ብዬ በቃ አሁን በ10,000 ጫማ ነው እንደውም በቀደም የሄድኩት። ቤት ደግሞ በዩቲዩብ ወካቶም የሚል ኤክሰርሳይዝ አለ። እሱን 30 ደቂቃ ሰራለሁ። እግዚአብሔር ይመስገን። እግዚአብሔር እድሜና ጤና ይስጥህ። እንደዚህ ማለት አሁን እኛ ብዙ አሉ እናያለን። ነግሬሃለሁ፣ የዛ ቀን አይቼ ነበረ። ግን ብዙ ስለበዙ በቃ ደግሞ ሌላ መጣ ብዬ ነው ስክሮል አድርጌ ያለፍኩት። ግን ወንድሜ ነው አይቶ እሱ ከውጭ እንደዚህ ጥሩ ሰው አለ እንደዚህ አድርጌ እሱ አንተ የምትላቸውን እየተከተለ በአንድ ወር 10 ኪሎ ቀንሶ የግፊቱ መድኃኒት ሁሉ አቆሟል። ውጭ ነው ያለው። እንዲሁ በላይቭም እየተከታተለ ማለት ነው። ከዛ ነው እኔን እንትን ብሎኝ ኢንፎርም አድርጎኝ እንደገና ተመልሼ ከፍቼ ማዳመጥ ጀመርኩና ምንም እኮ ገንዘብም ባይከፈል አንተ ቢሮም ባይመጣ ኦልሬዲ አንተ አየር ላይ ጨርሰኸዋል እኮ ማንም አያደርገውም። እናውቃቸዋለን። እኔም ጤናው ላይ ነው ያለሁት ነግሬሃለሁ። ይሄ ሁሉ ከአንተ እኔ ያገኘሁትን ማህበረሰቤ ያገኝ፣ እኔ የተጠቀምኩትን ይጠቀም
በማለት በማሰብ ነውና ዋናው ፖይንት ላይ ሲደርሱ ይዘጉባል። በቃ እንደዚህ በሉ፣ ይሄን ስትከፍሉ ነው ይሄን የምታገኙት። በግልጽ አማርኛ ነው የሚያወሩት። አንተ ግን ሁሉም ነገር ትጨርሰዋለህ አየር ላይ እና እኔ እውነት አንዳንዴ መሰጠት ነው በቃ ምንም እንትን አትለው። እግዚአብሔር ይሄንን ጸጋህን እስከ መጨረሻው ያቆይልህ፣ የልጆች አባት ያድርግ። እውነት እኔ እንደውም በቃ ምን እንደምመኝ ታውቃለህ? እንደውም አሁን በቅርብ አንድ ቤተሰባችን የባለቤት አብሮ አደግ ስትሮክ መቶት ሆስፒታል ነው ያለው። ምንም የሚያውቀው ሂስትሪ የለም። በሱ እድሜ ነው እንግዲህ አይተዋል። ባለቤቴ አብረው ነው መቀሌ ዩኒቨርሲቲ የተማሩት፣ አብረው ነው ግራጁዌት ያደረጉት። በጣም ጥሩ ቦታ ላይ ያለ ልጅ ነው። የት ይደርሳል የተባለ ሻወር ወስዶ ሲወጣ ወደቀ። ሀፍ ፓርቱ ዴድ ሆኗል። አሁን በጣም ያሳዝናል ያለበት ኮንዲሽን እና እንደውም አንተዬ ጋር ትናንት እያወራን ነበር። የሚገርምህ በዚህ ሁኔታ ውስጥ ሆኖ ደግሞ ልጆቹ ትንንሽ ልጆች እሱን አይተው ትናንት ሲመለሱ ሐሙስ ዕለት ትምህርት አልነበረም አይደል? ሞተር ወጥቶባቸው አንዱ ሞተ። አስብ፣ እሱን ጠይቀው ሲመለሱ ሌላ እንትን እና በጣም አሁን ስለሱ ራሱ አወራሃለሁ አንተዬንም እያልኩት ነበር። በቃ የሆነ ነገር ማድረግ ብንችል አሁን ያሉበት ሁኔታ ጥሩ ስላልሆነ አሁን እንደዚህ አድርጉ ማለቱ ስለከበደኝ ብቻ እኔ በራሴ እኔም ማረጋትን የምበላትን ምናምን እየሰራውለት ወስደዋለሁኝ። አሁን እንዲህ አድርጉ ማለት ይከብዳል፣ ያሉበትም ኮንዲሽን ጥሩ ስላልሆነ ማለት ነው። እና ዝም ብለህ ስታስበው በጣም በቃ ታመናል። ምግባችንም ታሟል። የለም ጤነኛ ሰው የለም። እኔም እንትን ላይ ጤናው ላይ ስላለው የማየው ነገር ነው በየቀኑና በጣም ይሰማኛል። የስኳር መድኃኒት ሰው እየመጣ ይወስዳል እንደ ጉድ፣ የግፊት መድኃኒት በቃ ሰውን ስታየው ያሳዝናል። እንዴት ነው መቼ ነው የሚቆመው ይሄ ነገር? ቆይ እኔ እንደውም በቃ የሆነ እንደ ሀገር አቀፍ ነገር በቃ ሰፍቶ እኔ ብቻ ነኝ ምኞቴ። እውነት በቃ አንተም እንደዚህ ልፋትህ እኔ በቃ አሁን እኔም ፊልም ማድረገው አንተ ያገኘኸውን እርካታ ለኛ ሰጠህን አይደል? እኔ ደግሞ እዚህ ጋር ያገኘሁትን እርካታ ለሌላ ሰው በነገራችን ላይ ጀምሬያለሁ። እኔ በቃ ያንተን ፎርሙላ እኔ የጀመርኩትን እኔም ለሰዎች እዚህ ጋር አካባቢ ይላሉት ኢንፎርም ማድረግ ጀምሬያለሁና ሰው ምን ግን እንትን ውስጥ እንዳለ ታውቃለህ? እነዚህን ነገሮች ሲበላ የሚወፍር እንጂ የሚከሳ አይመስለው። በቃ እንደዛ ነው ሳቢያችን። ያንን የፈረደበት እንጀራና ሽሮ ስንበላ ነው የምንከሳው እንጂ እንቁላልና ስጋ እየበላን እንዴት እንከሳለን? እንዴት ይሆናል? ዲፌንድ ያደርጉኛል። ከዛ ያዩኝና እንዴ አንቺ ልጅ እኮ እየቀነሽ ነው ሲሉኝ አልሰማላችሁኝ እኮ ብትሰሙኝ ጥሩ ነው ማለት ጀመርኩና አካባቢ ላይ ያሉት ሰዎች ላይ ራሱን የመስራት ጀምሬያለሁ። እና እኔ የሆነ በቃ ቢሰፋ እየሰፋ ቢሄድ፣ ምክንያቱም ታመናል ከላይ እስከታች ምንም የምትለየው ነገር አይደለም። በጣም ችግር አለ። አመጋገባችን መስተካከል አለበት። ካለበለዛ ጤነኛ ማህበረሰብ ማግኘት አንችልም። ወደፊት በጣም ከባድ ነው። በጣም አሳሳቢ ነው። ባለቤትሽ የዚያን ቀን ስናወራ ጓደኞቼ ያሉ በጣም ወፋፈሩ እያለኝ ነበር። እንደው ጓደኞቼ ናቸው ውስጥ የልጅ አንዱ ይሁን እሱ አይደለም። የሚገርመው እሱ እንደውም ሙስሊም ነው። ያን ያክል ቦርጭ የለውም። በጣም ጤነኛ ሰው ነው ማለት በቃ በዚህ ደረጃ የምጠብቀው አይደለም። እሱ ራሱ እንዳለበት ማያውቅ። እንግዲህ ይሄንን ነው የምናወራው። ግን በቃ ከየት መጣ ሳይባል ገባሽ? ኢንሱሊን ሬዚስታንስ ለሁሉ በሽታ ከጀርባው አለ ብዬ ጊዜ የማወራው ይሄንን ነው። ባለቤትሽን አይቼዋለሁ። ባለቤትሽ እንግዲህ ወፈርፈር ያለ ነው። እሱንም የዛን ቀን ተቆጥቼዋለሁ፣ ታስታውሻለሽ። ይሄ ሰው ግን የባለቤትሽን ያክል እንኳን ሳይወፍር ኢንሱሊን ሬዚስታንት በመሆኑ ለስትሮክ ተጋለጠ። ምንም ሌላ ቋንቋ የለውም። ማናችንም የምንበላው ምግብ ነው ምበላ የነበረው የሰው ምንም ግልጽ ነው። እግዚአብሔር ይማረው። እንግዲህ ምንም ማድረግ አንችልም። እንግዲህ የልጁ ሁኔታ እጅግ አሳዛኝ ነው። ራሱን ያውቃል። ግን አሁን ሰው በስትሮክ የተመታው ያውቃል። ራሱን ያውቃል። አንደበቱ መናገር አይችልም፣ ግን ራሱን ያውቃል። መንቀሳቀስ አይችልም። ያው ብቻ ያለው ነገር ጥሩ አይደለም። አሁን ስለ ልጁ የሰማው ነገር የለም። አልሰማም፣ አልተነገረው። ምክንያቱም ምን ሊፈጠር እንደሚችል ማወቅ አልቻለም። እስከሉ አንደኛው ፓርት ምናልባት እንትን ካለ ተብሎ ምንድነው ተነስቶ ሆድ ዕቃ ውስጥ ተቀምጧል። እንደዛ ነገር አሉኝ መሰለኝ፣ አላውቅም። ገና ሕክምናውንም አልጨረሰም። እና በቃ አንተ የምትለው ነገር ነው እኔ እንዳለ የመጣብኝ። በቃ ምንም ማለት እኔ አላውቅም። በጣም እግዚአብሔር ይማረው። ትልቁ ነገር የምለው ይሄንን ነው። ሰው ከሱ ከተረፈ በኋላ
ድጋሜ ሌላ ስትሮክ እንዳይመጣ ነው ማድረግ የምንችለው። ሁለተኛ ደግሞ አንድ ደም ስር ነውና ሼር እያደረገ ያለው ነገ ሃርት አታክ ይመጣል፣ ነገ ኩላሊቱ ችግር ላይ ይመጣል እና ከወጣ በኋላ ኮሚኒኬት እናደርግና እናግዘዋለን። መሲ በጣም ደስ ብሎኛል። እንግዲህ ፍሬሽ ሆነሽ ዛሬ መተሽ ሁሉ ስላስተማርሽን ደስ ብሎኛል። ባለቤትሽንም ሰላም በዩ፣ በውስጥ እናወራለን። በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ምሽት። እናመሰግናለን። ኖርልን። እሺ፣ አመሰግናለሁ መሲ። ጆጆ አንሚት አድርግ። ጆጆን አስወጣሁት እንደ መሲን ለማስወጣት። ጆጆ ግባ ድጋሜ። ቻንስ ገብተሻል። ቻንስ አስገብቼሻለሁ ግን አልመጣሽም። ድጋሜ ወይ ላኪ ሪኩዌስት። ኮኔክሽን ፑር ነው። ቻንስ መግባት አልቻልሽም። ድጋሜ ሪኩዌስት ላኪ። በአውራሽ ደስ ይለኛል። ፍቅር ግቢና ትንሽ ስለ ፍሬም ኬዝ እናውራ። መንገድ ላይ ካልሆንሽ ቤት ከሆንሽ ሰላም ዶክተር። ሰላም ሰላም። እግዚአብሔር ይመስገን። እንዴት ዋልክ ዶክተር? እግዚአብሔር ይመስገን። ስላየሁ ደስ ብሎኛል። ኤፍሬም ደህና ነህ? እግዚአብሔር ይመስገን ዶክተር። ዛሬ ደግሞ አምሮብሃል። አታይም ታዲያ ቢሮ ምናምን። ቢሮንም የሚገርም ነው የእውነት በጣም በጣም ያምራል። ኧረ እግዚአብሔር ይስጣቸው እውነት በጣም ደስ ይላል። እንዴት ነህ አንተ? ጤንነት? ደህና ነኝ ኤፍሬም። ማውራት ትችላለህ? አይቻለሁ እኮ ላይቭ ላይ። ዛሬ ዲያሊሲስ ስለነበርክ ወይስ? ዛሬ አልነበርኩም፣ ትላንትና ነበርኩኝ። ትላንት ነበርክ? አዎ ዶክተር። እንዴት ነህ? ደህና ነኝ በጣም። ቆይ አንድ ጊዜ ጆጆን ላስገባውና። እሺ። ፍቅር መንገድ ላይ ናት መሰለኝ፣ ላስገባት ብሞክር እና ዶክተር እንትና ማን ነው ዳግማዊ በጣም ሊያወራ ይፈልጋል። ከማታ ጀምሮ በጣም እንትን እያለው አሁንም እያየሁት ነው። ከቻልክ ታወራዋለህ? ዳግማዊ? አዎ ዳግማዊ አለ። ምን አወራዋለሁ? ዳግማዊም በአካል ነው የማገኘው። ኦልሬዲ ምግቡን ፎርሙሌት አድርጌ ጨርሼ ያልታለው አቀብለዋለሁ እና ከላይቭ ከወጣ በኋላ ኮሚኒኬት አደርገዋለሁ።
አይ ከማታ ጀምሮ በቃ እንትን ሲለኝ ነበረ። አለው ብሎሃል በለው። አለሁ አሁን ታይማችንም እየሄደ ነው። አልቆልሃል በለው። አልቆልሃል። ብራንድ ኒው እንደገና እንደኛ ጆይን አድርገህ ትታደሳለህ በለው እና አገኘዋለሁ። ደስ ይላል ዶክተር በእውነት ያው ባለችን ጊዜ ኤፍሬም እንግዲህ ያንተን ኬዝ ሁል ጊዜ እስከ ሰኔ 30 ብለናል። እንግዲህ ታርጌታችን እግዚአብሔርም ይረዳናል። እስከ ሰኔ 30 ድረስ እንግዲህ የትራንስፕላንቱ ወጪ ተሟልቶ እስከዛ ድረስ እንግዲህ ይሳካል ብዬ አስባለሁ። ሰዎች ብዙ ጊዜ ያንተን የኩላሊት ኢሹ ደጋግመን ስለምናወራ ያውቃሉ እና የልብህን ኬዝ ብዙዎቹ አያውቁም። ኦኬ አንተ ኩላሊት ብቻ አይደለም ፌል ያደረገው ልብህም ፌል አድርጎ እንደምታውቀው እኔም አንተም እንደምናውቀው ብዙ ጊዜ ሆስፒታል የምተኛበት ኬዝ አንዱ እሱ ነው። በተደጋጋሚ ለኢንፌክሽን ትዳረጋለህ። ባለፈውም አይሲዩ ለነበርክ እና እስቲ 231 ሰዎች ይሰማሉ። ዩቲዩብ ላይ ደግሞ ቶፕ ፕራዮሪቲ ነው። ሁልጊዜም እንደምልህ አንተ ያለህበት ቲክቶክ ከአንተ ጋር ካወራው ወዲያ ነው ያንተ ቪዲዮ የሚለጠፈውና እንለጥፋለን። እመነኝ ኢትዮጵያውያን ያንተን ታሪክ ሰምተው ዝም አይሉንም። እባክህን ትንሽ ካንተ እንዲሰሙ ፈልጋለሁና ጀምር። ሰላም ቤተሰብ፣ እንግዲህ አሁን የምታቁም የኔን ሁኔታ የምታቁም እንደ አዲስም የምትሰሙ ሰዎች አላችሁ እና እኔ በግፊት እና በስኳር ምክንያት ሁለቱም ኩላሊቶች ፌል ሆነና በዚህ በዲያሊሲስ እንዳደረግ ተነገረኝ። ዲያሊሲስ እያደረኩ ቆየው። ከዛ በኋላ በቃ ማንም ሰው ኩላሊት ሰው አልነበረም እና አጋጣሚ ሆኖ እግዚአብሔር ይመስገን ታናሽ ወንድሜ ነበር እሱ ሊሰጠኝ ቃል ገባልኝ። እንግዲህ አሁን ላይ በዶክተር ምክንያት ዶክተርም ነገሮችን ለማስተካከል ወደዚህ ወደዛ እያለ ነው እና እባካችሁ አግዙኝ ነው። ምክንያቱም ለሰው ልጅ ደራሽ ሰው ነው እና አግዙኝ ማለት በቃ አግዙኝ። ያው እንግዲህ አንዳንዴ መስጠትን የመሰለ ነገር የለም። ከመቀበል መስጠት ይበልጣልና ብዙ ጊዜ ያው እንደምታውቁት ነው የኛ ኢትዮጵያውያን ኑሮ ካልተጋገዝን ነገሮችን ማለፍ አይሆንልንም። ማለት በቃ ለሰው ልጅ ሰው ነውና ደራሹ ማለት እኔ ብቻዬን ማድረገው ነገር አንዳችም ነገር የለም። እኔ በዚህ ሰዓት በሳምንት 3 ቀን ዲያሊሲስ አደርጋለሁ። በሳምንት 3 ቀን ዲያሊሲስ አደርጋለሁ እና ኩላሊት ብቻውን ህመም አይደለም። ኩላሊት ብቻውን አይደለም ያለው የአጥንት ችግር አለብኝ፣ የልብ ችግር አለብኝ። በተደጋጋሚ ከአንዴም ሁለቴ እንደዚሁ ሆስፒታል እገባለሁ። ከዛም በላይ ዛሬ ሰላም ሆንኩ፣ ነገ ሆስፒታል ልሆን እችላለሁ እና ነገሮች ትንሽ እየከበዱኝ ነው። በጣም እየከበዱኝ ስለሆነ እባካችሁን አግዙኝ ነው። ሌላ ምንም አይደለም፣ አግዙኝ። የቀን ሰው ዶክተር እንግዲህ ለእኔ ሁሌም እንደተጨነቀ ነው፣ ሁሌም እንዳሰበ ነው። እኔ ዘነጋሁትን ነገር እሱ በጣም ነገሮችን እያስተካከለ ያለው እሱ ነው። ከሱ በታች ፍቅር አለች፣ ነወርቁ አሉ፣ ሌላም ማለት እንደዚህ ቲክታክ ላይ ወጥተው እንደዚህ ማወሩ ብዙ ሰዎች አሉ። እንዲሁም እናንተ አላችሁና አግዙኝ ነው በቃ አግዙኝ። እኔ ነገሮች አቅም ባይኖረኝም አግዙኝ። ነገ እኔም ሰው ሆኜ ሌላውን እንዳግዝ። ምክንያቱም በህይወት እንድኖር ምክንያት ሰው ነውና ከፈጣሪ በታች እኔም ነገ የተሻለ ነገር ተፈጥሮልኝ እኔም ሌላውን እንዳገለግል ለወገኔ እንድደርስ ብታደርጉኝ ብታግዙኝ ደስ ይለኛል እና ለሚደረግልኝ ነገር ሁሉ በጣም ነው የማመሰግነው። እንግዲህ ስለ ዶክተር እኔ ሁሌም አውርቼ አልጠግብም። ምክንያቱም እኔ እንጃ ከመጀመሪያ ጀምሮ እኔ ዶክተርን በዚሁ ነው የማውቀው፣ እሱም በዚሁ ነው የሚያውቀኝ። ግን እንደራሱ ልጅ እንደራሱ እንትን አላለኝ። እያንዳንዷን ነገር አስተካክሎልኛል።
እኔ ጣፋንቴ ምን ነበር ይሁን ምን ነበር የእውነት እውነት አንዳንዴ ሁሌም ምን አስባለሁ ሁሌም የምናገረው ነገር እግዚአብሔር ሊረዳኝ ሲያስብ ሰው ነው የሚሰጠኝ። ይኸው ዶክተር አንተን ሰጠኝ አይደል? እነ ፍቅርን እነ ወርቁሃን እግዚአብሔር ሰጠኝ። በዛ ምክንያት ይኸው እስቲ ሳስበው አሁን ላይ አንዳንዴ ሳስበው ራሱ ማለት ዶክተርም ባላገኝ ሌላውንም እንደዚህ ያግዘኝ እንዲህ ማወራበት ባላገኝ ምን ሆን ነበር? እውነት ምን ሆን ነበር? እና ነገሮች በአጭር ጊዜ ሲሆኑልኝ እኔ ዲያሊሲስ ከጀመርኩ 6 ወር 7ኛ ወር እየመጣ ነው እና እግዚአብሔር ይመስገን በጣም እኔ በጣም ጠንካራ ሆኜ ነው ያለሁት አሁን ላይ። ነገሮች ተሳኩም አልተሳኩም እግዚአብሔር ምሕረቱን ላከልኝም አላከልኝም እሱ ሁሌም ልክ እንደሆነ አምናለሁ እና እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። እውነቴን ነው እና ዶክተር ላንተ እድሜ ይስጥ ጤናውን ይስጥ እውነት እድሜውን ጤናውን ፍቅሩን ሰላሙን ወጥቶ መግባቱን አንተን ብቻ ክፉ አይንካ። የእውነት እኔ አንተ ጥሩ ሰው መልካም ሰው ባትሆን ኖሮ እመለኝ 200 ምናምን ሰው ቁጭ አይልም። እንደገና ደግሞ ከአንድም 2 ቦታ የተሻለ ነገር ሰውን ለማገልገል በቅንነት ቁጭ ብለሃልና እግዚአብሔር ይስጥህ እግዚአብሔር ይስጥህ እግዚአብሔር ይስጥህ። እባካችሁ ቤተሰቦች እኔ ብል አይሰለቸኝምና ሁላችሁም ኮሜንት ላይ እግዚአብሔር ያኖረ እግዚአብሔር ይጠብቅ እግዚአብሔር ይስጥህ በሉልኝ እባካችሁ እና ከዛ ባለፈ ዶክተር ላንተም እንግዲህ የማይሆን ነገር ቀደም አሁን ኮሜንት እያነበብኩ ነበር። ብዙ ጊዜ ላይ ኮሜንት ላይ ነው ትኩረቴና የማይሆን ነገር ኮሜንት የምትሰጡ ይሄ ቤት አይሆናችሁ፣ ይሄ የዶክተር ቤት አይሆናችሁ። ለማስመሰልም ይሁን በውሸትም ይሁን ምንም ነገር ይሄ ቤት ቦታ አይመጥናችሁ፣ አይሆናችሁ። እዚህ ቤት ያለ ሰው ቅን ነው፣ ፈራ እግዚአብሔር ያለበት ሰው እዚህ ያለ እንዳለ ይሄው እያየሁት እኮ ነው። በአጭር ጊዜ ውስጥ ይሄው እንደዚህ ያለ ዶክተር ብዙ ሰው ነው ክፋት ያለበት ሰው ግን አያደርገው። አንድም ሰው እንዲያን ነገር አያደርገው። እኔ በቀደም ለቤተሰብ እንደዚህ ያለውን ነገር ዶክተር በሪ እንደዚህ እዛ እሱ ክላይንቶች አሉ እንደዚህ ብለውኛልና ምን ታስባላችሁ ብዬ ስነግራቸው በጣም ነው የገረማቸው። በጣም እጅግ በጣም ነው የደነቃቸው። በዚህ ዘመን እናግዝ እንዲህ ላርግ የሚል ሰው ማን አለ? በጣም ትልቅ ሰው ነው እና በጣም አመስግንልን በጣም አመስግንልን እና እግዚአብሔር ይመስገን እድሜውን ጤናውን ያድል። ቤተሰብ በጣም እኔ ቃላት የለኝም የእውነት እኔ ቢቻለኝ ዶክተር ነገሮች ተስተካክለው የእውነት በምችለው ነገር ካንተ ይውጣሌ ነው ካንተ ከጎን በምችለው በአቅሜ ምንም ነገር ባግዝ እኔ መታደል ነው ለኔ መመረጥም ነውና እግዚአብሔር ይስጥልን። እና በተጨማሪ ቤተሰብ እኔ አሁን ላይ ያለሁበት ሁኔታ ማለት ህመሙ ትንሽ ከባድ ነው ግን ያለውን ነገር አሜን ብዬ ተቀብያለሁ። እግዚአብሔርም እያበረታኝ ነው። ይኸው ብዙዎቻችሁ ቤተሰብ ብዙ ጊዜ ብትደውሉልኝ አላችሁ ከሀገር ውስጥም ከውጭ በረታ አይዞ የምትሉ እግዚአብሔር ይመስገን። እናንተ እያላችሁ ከጎኔ እንዴት ነው እኔ ለህመሜ እጄን የምሰጠው ለበሽታ እጄን የምሰጠው እንዴት ነው? እግዚአብሔር ቢፈቅድ ደግሞ ነገ ምን ያህል የኩላሊት በሽታ ምን ያህል አስከፊ እንደሆነ እንደዚህ ወጥቼ ባወራ ብዙዎቻችን ስለ ኩላሊት በሽታ አናውቅም ማለት ብዙዎቻችን ዶክተር ምንድነው እኔ አሁን አንዳንዴ የእውነቴን ነው እዚህ አዲስ አበባን የሚያህል ከተማ ላይ እንደዚህ አንዳንዴ የራይድ ሹፌሮች ያወሩናል። ሲያወሩኝ እኔ እንደዚህ ኩላሊት በሽተኛ ነኝ አወራቸዋለሁ። ሳወራቸው ግን ኩላሊት በሽታ እንዴት ነው ምንድነው የሚያደርገው ምናምን ይላል። አይንን የሚያል ሰውዬ ማለት በጣም ትልልቅ ሰው እና ገና ነው ግንዛቤ ስለ ስኳርም ብዙ ሰው ያውቃል። ስለ ግፊት እንደዚህ ያመጣል እንደዚህ ያመጣል በጣም ነው የሚደነግጡት ዶክተር
ስለዚህ ዲያሊሲስ ማድረግበት እጅህ ነውላ ከፍቼ በዚህ ነው ማድረገው እንደዚህ ነው መሆኑ በጣም እና ዶክተር አንተ ገና ለብዙ ሰው አልደረስክም። ስለዚህ ቤተሰቦቻችን ሁሌም እኔ የምለው ታብታብ ሼር አይለየን። ምክንያቱም ታብና ሼር ባደረግን ቁጥር ለብዙዎች ይደርሳል። አሁን እዚህ ጋር 226 ሰው አለ። እኔ ለምሳሌ 10 ሼር ባረግ 228 ሰው በ10 ስናባዛው ለስንት ሰው ጋር ይደርሳል? በጣም ብዙ ቦታና በዚህ ዶክተርን እናግዘው። ማገዝ የምንችለው እናግዘው። ዩቲዩብን እንይለት፣ ላይክ እናድርግለት፣ ሰብስክራይብ የዛን ሰዓት ለሰው ይበዛል፣ ለሰው ይደርሳል፣ ለብዙ ሰው ይተርፋልና ለሁሉም ነገር በጣም ነው የማመሰግነው ለምታደርጉልኝ ለትብብራችሁ። እኔ ነገር ቆሜ እንዴት ምክንያት ብትሆኑና እናንተ ናችሁና አግዙኝ። አመሰግናለሁ ዶክተር። አንተም እድሜውን፣ ጤናውን፣ ፍቅሩን፣ ሰላሙን ይስጥ። እንደውም ከኔ ቀንሶ እድሜ ይስጥ። በእውነት ዶክተር አመሰግናለሁ። ኤፍሬም ላይቭ የገባ ቀን አስታውሳለሁና እንደው ያለበትን ሁኔታ ንገረኝ ብዬ አልኩ፣ የሚያስፈልግ ነገር ብዬ አልኩና እግዚአብሔር ይመስገን ደህና ነኝ የሚል ቃል ነበር የተናገርከኝ። ኦኬ ዛሬ ከአፍህ ለመጀመሪያ ጊዜ እርዱኝ የሚል ቃል ወጣ። ከማንም በተፈጥሮ ቸግሮ እንኳን ህይወትን አደጋ ላይ ሆኖ እንኳን በሳምንት ለዳያሊሲስ በጣም ብዙ ሺህ ብር እያወጣ እንኳን ከአፍህ እንደዚህ አይነት ነገር አይወጣም ነበር። እንደዚህ አይነት ስብዕና ያንተ ያለህና እንግዲህ ወይም ለመጀመሪያ ጊዜ ዛሬ እዚች ፕሮግራም ላይ እርዱኝ፣ ታደጉኝ፣ ህይወቴ በእናንተ እጅ ላይ ነው ያለው ብሏቸዋል። እርግጠኛ ነኝ አታሳፍሩንም፣ እግዚአብሔርም ይረዳናል። እኛ ሰኔ 30 ብለን ነው እንግዲህ ያቀድነው። ከዚያ በፊትም እንደሚሳካ እርግጠኛ ነኝና ስለሁሉም አመሰግናለሁ። ኤፍሬም ከዚህ በላይ አላደክምም፣ ይደክመሃል አንተ እረፍት አድርግ። ሴሽናችንም እዚህ ላይ እንጨርሳለን። ታንኪ ኤፍሬም። ሰላሙ ቻንስን ላውራ ትንሽ ጊዜ እኮ ነው። ቻንስ አቤት፣ እንደምን አለ? እንዴት ነሽ? ደህና ነህ? እንደምን አለ? የስ አለን። እንግዲህ ይኸው ስለ አዲሱ ቢሮአችን እግዚአብሔርን አመሰግናለሁ። አምሶሃፊ የስ ስለ ዲዛይነሮቹ ቤቱን ቆንጆ ስላደረጉት ልጆች እግዚአብሔር ይባርካቸው። ልጅህን ከነጓደኛው በጣም ያምራል፣ ቆንጆ ነው፣ ውብ ነው። እንመጣለን ሀገራችን ስንገባ የምንመጣበት የምናየው ነውና ለአንተ ቤት ብቻ ማሳመር ሳይሆን ለሁላችንም የሆነች ነገር እንድንደሰትባቸውና ፒክ እንድናደርጋቸው ጋብዘውናል። ውስጣችንን ቆንጆ ነው ያየነው። በዚሁ ምን ልልህ ነው ዶክተርዬ፣ አንድ ኩዌስችን አለችኝ። ስለማንም አይደለም ስለራሴ ነው። ስለ ኮላጅን እኔ የማውቃት ትንሽ እውቀት አለችኝ። እሷን ግን ይዤ መራመድ ስላልፈለኩኝ እንደው ኮላጅን ብጠቀምስ በፓውደር መልክ የሚባሉትን ነገሮች ብወስድስ ሞር ያው ለሚጠቅመው ነገር እዚህ ጋር አላብራራም፣ አንተ ፊት ማብራራት አልችልም። ለሚጠቅመው ነገር ይጠቅመኝ ይሆን ወይ? እንደገና ዲያቤትስ ያው ባለቤቴ ቢወስደውስ? አንድ ነገር ስወስድ አብረን የሚሆን ነገር ነው በአብዛኛው መውሰድ የምፈልገውና ቢሆንስ? ኦልሬዲ ኮላጅኑን እኮ እየበላችሁት ነው። እሺ ኮላጅን እንቁላል ነው። ኮላጅን አሳ ነው፣ ናይል ፐርች ዋይት ፊሽ ነው። ኮላጅን ሳልመን ነው። ኮላጅን ቀዩ ስጋ ነው። ኮላጅን ቺክን ነው። ኦኬ ገብቶሻል? አዎ ደስ የተወሰነ ለቃቀሙና ኮላጅን የሚባል ብራንድ አመጡ፣ በውድ ይቸበቸባል። ኮላጅን ፔፕታይድ ነው፣ ፕሮቲን ነው። ገብቶሻል? ሰውነት ኮላጅንም ቢ ሳልመንም ቢ ከነዚያ ውስጥ እነሱን ይሰባብርና አሚኖ አሲድ ያደርጋቸዋል። ስሚኝ በደንብ አሚኖ አሲድ ያደርጋቸዋል። አሚኖ አሲዶቹን ደግሞ
ወደ ፈለገው ቦታ ይልክና ይሰራቸዋል። ድጋሜ አሴምብል ያደርግና ወደ ቆዳ አሴምብል ያደርግና ለፀጉር፣ ለጥፍር፣ ለጉበት፣ ለጡንቻ፣ ለአጥንት ያ አሚኖ አሲድ ከስጋ ይምጣ፣ ከቀይ ስጋ ይምጣ፣ ከእንቁላል ነጭ ፓርት ይምጣ፣ ከዌይ ፕሮቲን ይምጣ፣ ከዶሮ ስጋ ይምጣ፣ ከኮላጂን ከታሸገው ከተሸጠ ይምጣ ሰውነት አያውቅም። ምን እያልኩሽ ነው? ኮላጂን ኦልሬዲ እየበላሽ ነው። በእንቁላል መልክ፣ ቅድም ባልኩሽ በአሳ መልክ፣ በዶሮ መልክ፣ በስጋ መልክ እየበላሽ ነው። ፑር ዳይት ላይ ያለ ሰው ምግብ ነው ብሎ እስከዛሬ የበላነውን ምግብ እየቀጠቀጠ ያለ ሰው ኮላጂን እንዲወስድ ፕላስ ይጠቅመዋል። ስለዚህ መልሼልሻለሁ፣ የተለየ ነገር የለውም። ኦልሬዲ ኮላጂን የሚገርመው ነገር ኮላጂን እንዲሁም የተወሰነች አሚኖ አሲድ ብቻ ነው እዛ ውስጥ የተሰበሰበው ተለቃቅሞ። እነዛ ግን ኮምፕሊት አሚኖ አሲድ ፕሮፋይል አላቸው። ዋናዎቹ ምግቦች አንቺና ባለቤትሽ የምትበሏቸው ምግቦች ፕሮፋይል አላቸው በተሻለ መልኩ። ስለዚህ አንቺ ያለሽበትን አገር አውቃለሁ፣ ያለሽበትን ስታተስ አውቃለሁ እና ለአንቺ ኮላጂን ምንም ማለት ነው። ኢትዮጵያ ውስጥ በጣም ብዙ ነገር እየቸገራቸው ለኮላጂን እኮ ብር ያወጣሉ። እንቁላል መብላት ሲገባቸው ለኮላጂን ያን ሁሉ ኤክስፔንሲቭ ውድ ነው ወይ ባይዘ ኢትዮጵያ ውስጥ ብዙ ውድ ብር ያወጣሉ። ስለዚህ ያንቺ ሰው አይደለም ግን ይሄን ፕሮግራም ያዩና ለኮላጂን ገንዘብ እያወጡ ያሉ ሰዎች ያንን ገንዘብ ፊሽ ይግዙበት፣ ያንን ገንዘብ ዌይ ፕሮቲን ይግዙበት፣ ያንን ገንዘብ እንቁላል ይግዙበት። በደንብ ተረፈሽ ማለት ሌላው ቤት ኮሚኒኬት ያርገኝም ነው። አሁንም ሪፎርሙሌት ያደርግለታል። አሁን ካለበት እንደገና ቀሪውን አውቀን ቀሪውን ደግሞ ኦኬ ዶክተር በጣም ነው የማመሰግነው። ገብቶኛል። ቴንክ ዩ ሶ ማች። እግዚአብሔር ባርከ። ቴንክ ዩ። እሺ ዶክተር ፍቅር አንሚት አድርጊ። ሰላም፣ እንዴት አመሻችሁ? የስ መንገድ ላይ ስለነበርኩኝ እንዳረብሽ ብዬ ነው ዝም ያልኩት። የፍሬም ጉዳይ ከምን ደረሰ? እንዴት ዋለ? ያው እንግዲህ የፍሬም ጉዳይ ሰዎች ቆይ እንግዲህ የወርቅ ውሃን እንትን ላለን፣ ግን ያው ከሰሞኑ እንቅስቃሴ ትንሽ ጥሩ ነው። መቅዲም ሰዎችን እያነሳሳች ስለሆነ በእሷ በኩልም አንዳንድ እንቅስቃሴዎች አሉ። ስለዚህ ያው ጥሩ ነው። አሁንም አካውንት ላይ የሚሉ ሰዎች ሜንሽን እያደረግኩላቸው ነበረ። እንግዲህ በዛ መንገድ እየሞከረን ነው። እዚህ ያላችሁ አዲስ የገባችሁ አቤት ገና ገብቼ ነው። እንግዲህ 3 እርምጃ እኮ ሄደሽ ነው የምታለከልኪው አንቺ ነገር። እውነት ነው። ሰሞኑን ስኳቱ ምንም ቀንሰናል። ለዛ ነው እኛ ስኳት ቀንሳቸዋል። እኛ 8ኛ ፎቅ ጠብ እያደረግን የወጣ ነው። ሊፍት አልተጠቀምንም፣ አላለከለክንም። እዚህ ጋር ነው እንግዲህ ልዩነታችን። አይ እንመለሳለን፣ ችግር የለውም። ደስ ይመጣል። አዎ። ለማንኛውም ያው ሰዎች እዚህ ያላችሁ የሚሰማ ከሆነ አዳዲሶች እንግዲህ ዶክተር በተደጋጋሚ ላይፍ በገባ ጊዜ ይሰማል ድምፄ። እናስና የምትስቁብኝ ይሰማል? ሚኪ ቻንስ ይሰማል? እሺ እንግዲህ የሚሰማ ከሆነ የመጀመሪያው ነገር እዚህ ጋር የምትገቡ ሰዎች አላማችን ከዶክተር ጋር ለመማር ሌሎች እንዲማሩ ለማድረግ ነው፣ ለመሰዳደብ አይደለም። የሚሰዳደቡ ሰዎች ነበሩ እና በስህተት እንደውም ጄሪ የምትባል የሻምፒዮን አባል እሷ ለካ ለምን እንደዚህ ትላለች ስትል ከሰውየው ጋር ብሬ ሪሙቭ አድርጊያታለሁኝ እና በዚህ አጋጣሚ ጄሪን ይቅርታ ጠይቃለሁ። እንግዲህ እንመልስሻለን። ግን በቃ ለመሳደብ የምትመጡ ሰዎች ይሄ እናንተ ቦታ አይደለም። ቅድም ኤፍሬም እንዳለው የምንማርበት ብዙ እውቀት የምናገኝበት ስለሆነ የምትሳደቡ ሰዎች በድጋሚ ቦታቸው አይደለም። ከዚህ ሂዱ። ሌላ የስድድብ ቦታ ካለ እዛ ይሄ መድረክ የምንማማርበት ነው። ጄሪን ለዛ ሰው ትክክል አይደለም ስትል የተሳደበች መስሎኝ በስህተት የሻምፒዮን ቤተሰብ ናት፣ ሪሙቭ አድርጊያታለሁ። እንግዲህ ዶክተር ከቻልክ መልስልኝ። እዚሁ ላይቭ ላይ ይቅርታ ጠይቃለሁ። ያኛው ልጅ በተደጋጋሚ ሲሳደብ እሱን ብሎክ ሳረግ እሷንም በስህተት ብሎክ አድርጊያታለሁኝ።
ዶክተር ያስተካክላል። ያው በዚሁ ፊት ይቅርታ ጠይቄያለሁ። ሌላው ግን እንግዲህ ኤፍሬም በተደጋጋሚ ዶክተር ላይቭ በገባ ጊዜ ኤፍሬምን እናድን ሰፖርት እናድርግ የሚለው ያው የሕክምና ሂደቱንም ከእያንዳንዳችን በተሻለ እና እውቀቱም ስላለው ስለሚያውቅ ነው። አርጀንት ኬዝም ስለሆነ ነው እና እባካችሁ የምትችሉ በተቀመጠው አካውንት መሰረት ኤፍሬምን ዶኔት አድርጉት። የአንድ ወጣት ልጅ ማዳን ለሀገር የሚጠቅም ዜጋን ማፍራት ነው። ስለዚህ እያንዳንዳችን በምንችለው አቅም ኤፍሬምን እናግዘው። ሁሌም እንደምለው እሱ ብቻውን አይችልም፣ እዚህ ጋር ያለነው ብቻችን አንችልም። እያንዳንዳችን ግን በምንችለው አቅም ኮንትሪቢዩት ካደረግን ኤፍሬምን ሰፖርት ማድረግ እንችላለን። ስለዚህ የሚያስፈልገው ቅን ልብና ቅን አስተሳሰብ ነው። ስለዚህ ለዛ ደግሞ እያንዳንዳችን እጆቻችንን እንድንዘረጋ በትህትና ጠይቃለሁኝ። እንግዲህ ኤፍሬምንም ስልኩም ስላለ ሁላችሁም ኮሚኒኬት ማድረግ ትችላላችሁ። ያለበትን ሲቹዌሽን አሁን ገብቶ ማብራርቷል። ዶክተርን በገባ ጊዜ የሚናገረው ነገር ስለሆነ ግልጽ ነው፣ የሚታይ ነገር ነው። ስለዚህ አይታችኋል። እንግዲህ የሚያሳዝን ልጅ ነው። ስለዚህ ይህን የአንድ ሰው በቃ በዚህ አንድ ታሪክ ብንሰራ የዚህ ታሪክ ተቋዳሽ ብንሆን ኤፍሬምን በማገዝ የዚህ ታሪክ ተቋዳሽ እንሆን እላለሁኝ። ኤፍሬምን እንደ ታናሽ ወንድማችሁ ወይም በእድሜ ትንሽ እድሜ ጠገቦች ደግሞ እንደ ልጃችሁ፣ እንደ ታናሽ ወንድማችሁ፣ እንደ ታላቅ ወንድማችሁ፣ እንደ ቅርብ ጓደኛችሁ አስባችሁ ኤፍሬም ኬዝ የኔ ኬዝ ነው፣ የኤፍሬም ጉዳይ ይመለከተኛል በሚል ይችን ነገር ከመስመር እንድታስይዙልን፣ ዶኔት እንድታደርጉ፣ ኮንትሪቢዩት እንድታደርጉ በቻላችሁት ሁሉ ለምታውቋቸው ሰዎች ምናልባትም ትልልቅ ቤት አላቸው ለሚባሉ የቲክቶክ እንትንም ኮሚኒኬት ያላችሁ ማለት ስታወሯቸው በቀላሉ ሊያውቋችሁ ሊያናግሯችሁ የሚችሉ ቲክቶክ እንትኖችም ካሉ እዛም ገብተን ቢሆን ኢንፎርሜሽን መስጠት እንድንችል ከነሳ ሰዎች ጋር ኮንታክት ብታደርጉልን እና ዋናው ዞሮ ዞሮ በዚህም በዛም ኤፍሬም አላማው መዳንና ኩላሊት ትራንስፕላንት ማድረግ ስለሆነ ለዛ የሚጠቅመንን ማንኛውንም ነገር እኛ ለመቆፈር ዝግጁ ስለሆነን ይሄንን ኃላፊነት ከኛ ጋር የምትወጡ አደራ ላለሁኝ። አንዴ ማስወጣው ስላለ ነው። ዝም እባክህ 1 2 3 4 5 ይሄ አንተ ቦታ አይደለም እና ኦኬ ቁጥሩን ፖስት አድርግላችኋለሁ። አካውንቱንም በተደጋጋሚ ኮመንት ላይ ተጽፏል። በዛ አካውንት መሰረት የቻላችሁትን አሁን አስገቡ። እንግዲህ እዚሁ ላይቭ ላይ ወተን ባካችሁ እንዳለን እዚሁ ላይቭ ላይ ደግሞ ወተን እናመሰግናችኋለን እና በየቀኑ ይሄንን ማለታችን እንደ ተራ ነገር አትዩብን። አመሰግናለሁ። ዳግም እናመሰግናለን። ሁላችሁም አደራ ይኸው አካውንት አስቀምጬላችኋለሁ። በዛ አካውንት መሰረት የምትችሉትን ሁሉ አድርጉ ለማለት ነው። ዶክተር አመሰግናለሁ። ዳግም ከላይቭ በኋላ ኮሚኒኬት አደርገዋለሁ። እንግዲህ የኤፍሬም ኢሹ ሌት ከሆነ በኋላ ነው እንግዲህ እንደው እኛ ዛሬ የምናውራትን ነገር ስኳር ቅልበሳን አስቀድመን የዛሬ 2 ዓመት 3 ዓመት በፊት ጀምረ ነው ቢሆን ኖሮ ቢያንስ ኤፍሬምንና ኤፍሬም የመሰሉ ሰዎችን ኩላሊታቸው ፌል እስኪያደርግ ድረስ ቆመን ባላየን። እመኑኝ ብዙ ሰዎችን እንታደጋለን ብዬ አስባለሁ። ኩላሊታቸው ፌል አድርጎ እንዳይለመንላቸው ማድረግ እንችላለን ብዬ አስባለሁ። መቼ ይሆናል እግዚአብሔር ነው የሚያውቀው። ሁልጊዜም እንደምለው ቀሪ ዘመኑ ከዚህ ማስቀድመ ኮዝ የለኝም። ይሄ የምኖርለት ኮዝ ነው። ጠዋትም ላይቭ ልገባ እችላለሁ፣ ቀንም ላይቭ ልገባ እችላለሁ፣ ማታም ላይቭ ልገባ እችላለሁ። ከዚህ በኋላ ዲቴል እስከዛሬ 100 ምናምን ቪዲዮዎች ላይ ስለ ሁሉ ነገር አውርቻለሁ። ስለ ፕሪንሲፕል፣ ስለ አመጋገብ ፕሪንሲፕል በገባኝ ልክ ለማውራት ሞክሬያለሁ እና ከዚህ በኋላ ግን ፕራክቲካል ሴሽን ነው። ጀስት የገባ ሰው የራሱን ኢሹ ያወራል። እየሞከረም ከሆነ ክፍተቱ ምኑ ጋር ነው፣ አዲስም ከሆነ ይሄን አርግ ይሄን አርግ ይሄን አርግ በትክክል እንደገባው ለማረጋገጥ እዚያው ላይቭ ላይ ጠይቀ ነው በትክክል መማሩን እያወቅ የምንሄድበት ሴሽን ነው። የዩቲዩብም ሴሽን ሲሙላር እንዲሆን ነው የምፈልገው። ከሰዎች ጋር የማውራበት ላይቭ ገብቶ ሰዎች ሪል ኢሹዋቸውን ነግረውኝ ከዚያ ሰው ጋር ተነጋግረን በዚያ ሰዎች የራሳቸውን መንገድ ተከትለው እንዲማሩ ነው የምናደርገው እና የኤፍሬምን ኬዝ እንደቀላል ነገር አላየውም። እግዚአብሔርም ፈቅዶ ሌላ እንግዲህ ሰዎች እንደ ኤፍሬምን መንገድ እንዳይከተሉ ሮንግ ምግብ ቁጭ ባሉበት በልተው ተመግበው ኩላሊታቸው ፌል እንዳያደርግ የሚማሩበትን ሂውጅ የሆነ ማህበርም አዌርነስ ክሬት የሚያደርግ ጤና ላይ ላይፍ ስታይል ላይ አዌርነስ ክሬት የሚያደርግ ማህበር እያቋቋምን ነው።
እሱም በቅርብ ጊዜ ያልቃል። በቅርብ ጊዜ ሲያልቅ ደግሞ ይፋ እናደርጋለን። ማንም ሰው የዚህ ማህበረሰብ አባል መሆን ይችላል፣ መደገፍ ማሳብ ይችላል፣ በገንዘብ በተለያየ መንገድ ሰፖርት ማድረግ ይችላል እና ይህም እንግዲህ በሂደት ላይ ያለ ሁሉ ነገር አልቆ መጨረሻ አካባቢ ላይሰንስ እና ህጋዊ ፍቃድ ህጋዊ ሰውነት የማግኘቱ ነገር ብቻ ነው የሚቀረው እና ኢስ ፓወርፉል። እውነት ለመናገር አመጋገብና አኗኗር ወይም ደግሞ ሙቭመንት ኤክሰርሳይዝ ፓወርፉል ነው። ቁልፉ ነገር ይሄን ነው የምናወራው። አመጋገብ ስደመር ላይፍ ስታይል ወይ አኗኗር ከጤና ጋር ያለው ሪሌሽን ሂውጅ ነው። በጣም ካሰብነው በላይ ሂውጅ ነው። የትኛውንም በሽታ ከዚህ ውጭ ማሰብ ይከብደኛል እውነት ለመናገር። ይህን ደግሞ ዛሬ እኛ በጥቂት ሰዎች የጀመርነው ነገር ነገ እንደ ሀገር የሁሉም ቤት ቋንቋ ይሆናል። ይሄ ነው ኮዛችን። እግዚአብሔር ይማርህ ኤፍሬም፣ እመነኝ። ይህን ያንተን ቮይስ ዛሬ ያንተን ለመጀመሪያ ጊዜ መተህ እርዱኝ ያልከውን ቃል አንተ እርዱኝ ማለት የምትወድ ሰው አይደለህም፣ ስለማቅ ነው ይህንን ያልኩ። ዛሬ ግን ተሸነፍክ። ከአቅም በላይ ሲሆን ግን ታደጉኝ ብለህ በራስህ ድምፅ በራስህ ቮይስ ላይቭ ላይ ገብተህ ተናግራል። ይሄ ቪዲዮ አሁን ይጫናል። 2-3 ቀን እዚህ ቪዲዮ ላይ እንዲሁም ሌላ ቪዲዮ አንጭንም። ይሄ ቪዲዮ በደንብ እንዲታይ ለ2 ቀን ለ3 ቀን እዚህ ቪዲዮ ከዚህ ቪዲዮ በኋላ ክፍት እናደርጋለን። ሌላ ቪዲዮ አንጭንም። ይህን ቪዲዮ ብዙዎች ጋር እንዲዳረስ እየገባችሁ የረዳችሁ ሰዎች እኔ ረድቻለሁ የሚል ኮመንት፣ እኔ ረድቼዋለሁ እናንተስ እርዱት የሚል ነገር ኮመንት አድርጉ፣ ሼር አድርጉ፣ ሌሎች ጋር እንዲዳረስ ይህንን ጥረት እናድርግ። እቺን ቪዲዮ ቫይራል እናውጣት። መጨረሻም ደግሞ እቺን ነገር ሳልናገር ባልወጣ ደስ ይለኛል። ቅድምም ብያለሁ። መዲና በጣም አመሰግናለሁ። እግዚአብሔር ይስጥሽ መዲና። የሚላ ቃል የለኝም። መዲና ሙስሊም ናት፣ ግን መርጣ የመጣችሁ ይታያቸዋል። ክሪስማስ ሞርኒንግ ነው የምለው። አይገርምም? በእምነት እንኳን ተለያይተን መዲና ለእኔ ከእምነቴ ጋር የሚሄደውን ነገር መርጣ ክሪስማስ ሞርኒንግ የሚል ነገር ነው ያመጣችሁ። ይሄን ፕሮግራም ብዙ ጊዜ የምትከታተሉ ሰዎች የሁላችሁም ችግር ይሄ ነው። ከውስጥ ያለ ነጭ ነገር ነው። ስኳራችሁም ከፍ ያለው ምክንያቱ ይሄ ሆዳችሁ ውስጥ ቦርጭ ፋት ስለሞላ ነው። ግፊታችሁም ከፍ ያለባችሁ ሰዎች ካላችሁ ችግራችሁ ከዚህ ነው የጀመረው፣ ከቦርጭ ነው የጀመረው። አብኖርማል ኮሌስትሮል መነሻው ይሄ ነው። ፋቲ ሊቨር አለባችሁ የተባላችሁም ሰዎች መነሻው ይሄ ነው። ኦቨርዌት ናችሁ የተባላችሁ፣ ኦቤስ ናችሁ የተባላችሁ ሰዎች፣ ሞርቢድሊ ኦቤስ ናችሁ የተባላችሁ ሰዎች፣ ቦርጫም የሆናችሁ ሰዎች፣ በስትሮክ የተጠቃችሁ ሰዎች፣ በሃርት አታክ የተጠቃችሁ ሰዎች፣ ኩላሊታችሁ ፌል ያደረገባችሁ ሰዎች፣ አይናችሁ የተጎዳ በዚህ በሜታቦሊክ የተጎዳ ሰዎች፣ ሜታቦሊክ ሲንድረም አለባችሁ የተባላችሁ ሰዎች፣ የሁላችንም ችግር ይሄ ነው። ሆዳችሁ ውስጥ ፋት ስላለ ነው። ያ ፋት የአንዱ ከአንዱ በብዛት ሊለያይ ይችላል። ባለፈው ከጋምቤላ ነው ከአሶሳ የገባው ልጅ 58 ኪሎ ፋት ነው ያለው። ቅድም የገባችው ልጅ 14 ኪሎ ፋት አላት። ደረጃዊ ላይ እንጂ የሁላችሁም ችግር ይሄ ነው። የዚህ ፕሮግራም ዋና ዓላማውም እንዴት አድርገን እኛ ሳንጎዳ ከዚች ውስጥ ያለችዋን ፋት እናውጣ ነው። በቃ እሱን ፋት ተገላግላችሁ የወገባችሁ ልኬት ከቁመታችሁ ግማሽ በታች ሆነ ማለት ቀሪ ዘመናችሁን በጤና መኖር ትችላላችሁ። በቃ ከዚህ ውጭ የተለየ ነገር አይደለም። ሰሞኑን ጎመን በስጋ ሰሞኑን በዘዴ መጥገብ የሚል ሀሳብ ሳራምር ነበር። ሰምታችሁ ከሆነ ይኸው ነው። ኦኬ፣ ምግባችሁን አይነቱን ምረጡን ያልኳችሁ። የምትመርጡት ምግብ ፈጽሞ እዚህ ነጭ ነገር ላይ እዚህ ቦርጭ ላይ ተጨማሪ ቦርጭ ተጨማሪ ግብአት የሚያቀብል ከሆነ ጤናችሁ እየተበላሸ ነው። የምትመገቡት ምግብ ይሄንን ቦርጭ የሚያስርብ ከሆነ ቦርጫችሁ ላይ ተጨማሪ ቦርጭ የማይጨምር ከሆነና ልክ የዚህ ግላስ ግድግዳ እናንተ ላይ ግን ተጨማሪ ነገር ለእናንተ ከፍ ያለ ነገር ሻል ያለ ኒውትረንት ሻል ያለ ኒውትሪሽናል ቫሊዩ የሚያቀብል ከሆነ አመለጣችሁ ማለት ነው። የኔ ቀሪ ዘመን አስተምሮ ይሄ ነው። ጠግባችሁ ብሉ። የስ ጠግባችሁ የምትበሉት ነገር ግን እዚህ ቦርጫችሁ ላይ ተጨማሪ ቦርጭ የማይጨምር መሆኑን እርግጠኛ ሁኑ። ማንም ሰው የሚበላው በቂ የሆነ ኒውትረንት ለማግኘት ነው። የትኛውም አሁን ይህን ፕሮግራም እያያችሁ ያላችሁ ሰዎችና ምግብ ላይ ከሆናችሁ አላወቃችሁም እንጂ ሰውነት ያንን ምግብ ደግማችሁ ደጋግማችሁ እስከ ጥጋብ ድረስ እስክጠግቡ ድረስ
ጉረሱ እያላችሁ ያለው ከውስጥ የሆነ ንጥረ ነገር እየፈለገ ነው። ትልቁ ነገር ዋይ ሰው ብልህ ሰው ጥጋቡ ጋር ለመድረስ ከፍተኛ ቦርጭ ላይ ተጨማሪ ቦርጭ የሚጨምር ምግብ አይመገብም የገባው ሰው። ያልገባው ሰው ግን ለመጥገብ ብሎ ከፍተኛ ቦርጭ የሚጨምር ምግብ ይመገባል። ቤዚካሊ ከፍተኛ ፋትና ከፍተኛ ካርቦሃይድሬት ማለት ነው። በቃ ይሄ ነው አስተምሮ። ከዚህ በኋላ ከዚች ቋንቋ ውጭ አላወራም፣ ምንም ነገርም አልጨምርም ከዚህ በኋላ። ፕራክቲካሊ ግን ቀሪ ዘመኔን በተግባር አቅም ያሌላቸውን ሰዎች በክፍያ ምክንያት እኛ ጋር መቀላቀል የማይችሉት ሰዎች ፊት ለፊት ገብተው በቂ ጊዜ ሰጥቻቸው ይሄን ፕሪንሲፕል አስተምራቸዋለሁ። እጅግ አመሰግናለሁ። ይበቃቸዋል። እራት እንግዲህ ይቀጠቀጣል። ዛሬ ቁርስ ነው የተበላው። 6 እንቁላል ነው የተበላው። ከ6ቱም አስኳል ወጥቷል። የማትቀረዋ ግሪክ ዮገርት ገብታለች። ምሳ የሚባል ነገር አልተበላም። ዘ ሆል ዴይ ቢዚ ነበርን። እራት ይቀጠቀጣል። እራት ይላክላችኋል። ቴክ ኬር። እወዳችኋለሁ። የስ ጤናችሁን በዛ አጋጣሚ ዶክተር ዩቲዩቡንም ሰው እዚህ ሰብስክራይብ ያላደረጉ ዶክተር ቤሪ ድጉሴ የሚለውን 19,000 በላይ ተከታይ ያለውን ሁላችሁም ሰብስክራይብ አድርጉ፣ ኮመንት አድርጉ። ስፔሻሊ በዶክተር ሕክምና በዶክተር ካውንስሊንግ ተጠቅመናል ብላችሁ የምታምኑ ሁሉ የሻምፒዮን ቤተሰብም ሆናችሁ አልሆናችሁ እዛ ዩቲዩብ ላይ እየገባችሁ የሚገባውን ኮሜንት ስጡ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ዶክተር ቤሪ ኢትዮጵያን ዶክተርስ በፊት ሪቾ ቲዩብ ነበረ። እኛ እዚህ በተደጋጋሚ ላይቭ ላይ ምንም ላይ የገባን ፌክ ነው ስንል ጤንነት ወደሚል ዩዘር ኔም ቀይረውታል እና ያንን ደግሞ እየገባችሁ ሪፖርት ማድረግ አለባችሁ። ፔጁ ስቲል አለ። እኔ ቼክ አደርጋለሁ። ቢያንስ ጊዜ ባገኘው ቁጥር እየገባሁ ሁለቱንም ቼክ ስለማደርግ ዶክተር ላይ ኮመንት የሚሰጥ ሰው ብዙ ሰው የለም። ስለዚህ ፕሊስ በዶክተር ካውንስሊንግ ተጠቅመናል የምትሉ የሻምፒዮን ቤተሰቦችም እንዲሁም እዚህ ጋር ያላችሁ 226 ሰዎች እዚህ ጋር መቀመጣችሁ ካልቀረ አሁን ዶክተር ላይ እንደወጣ ዶክተር ቤሪ ድጉሱ የሚለውን ከ19,000 በላይ ተከታይ ያለውን ሰብስክራይብ አድርጉ። ይሄን ለማለት ነው። አመሰግናለሁ። ገላጋይም አለ አጭር ቪዲዮ የሚለቀቅበት፣ እሱንም እንደዚሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አመሰግናለሁ። ከመጣች በፊት ያንቺ ነጭ ፓርት ስንት ኪሎ ነው? ከ30 በላይ። ቁመትሽ ስንት ነው? ተናገሪ፣ ግድ የለሽም። ሜትር ከ57 ኪሎ ስንት ነው? እንግዲህ ከ116 ወደ 95 ወርደን ነበረ። አሁን ስንት ነው ዛሬ? አይ ዛሬ አልተለካውም፣ ግን 1-2 ኪሎ ትንሽ ጨምረናል መሰለኝ። ያው ማለክለኮም የመጣችሁ ለዛ ነው። በ97 እንያዝ። ስቀት አስቅብኛለህ አይደል? ልናገር ቆያ ነው ካልኩሌት እናድርግ። ለምን መሰለሽ እያንዳንዱ ይህን ፕሮግራም እያየ ያለ ሰው ከዚህ በኋላ ስለ ውፍረት አያወራም። ገባሽ? ስንት ኪሎ ፋት ውስጥ ያለ ወድጄ ሳይሆን ተገድጄ ስንት ኪሎ ፋት መንገድ አጥቼ ተገድጄ ስንት ኪሎ ፋት ተሸክሜ እየዞርኩ ነው የሚለውን ነገር ሰዎች ግንዛቤ እንዲኖራቸው ነው። አንቺ ደግሞ ወይንም በደንብ ታውቂያለሽ። ኦኬ፣ እውነት ነው። 57 ከሆንሽ ኖርማል ፐርፌክት ኪሎሽ 55 ነው። 42 ኪሎ ፋት ፍቅር እስቲ አስቢ። ወደሽ እኮ አይደለም ተገደሽ 42 ኪሎ ፋት ተሸክመሽ እየዞርሽ ነው። እንደው ውፍረት አለብኝ ብለሽ አሰብሽ እንጂ 42 ኪሎ ፋት ተሸክሜ እየዞርኩ ነው ብለሽ ታስቢ ነበር? አልነበረም። ገብቶሻል? 42 ኪሎ ፋት ተሸክመሽ እየዞርሽ ነው። ለዚህ ነው ሲሪየስ ነው ብዬ የሚለው ነገር ኤቭሪበዲ በዚህ መልኩ ደዳ ብዬ ማስበው ነው። ለዚህ ነው እና 42 ኪሎ ትርፍ ፋት ልክ 42 ኪሎ ጤፍ አሸክሜሽ ድብልክሽን እንድትኖር ያረኩሽ ማለት ነው። እንደዛ ብረሽ አርገሽ አስቢ። እንቀጠቅጠዋለን፣ በደንብ እንቀጠቅጠዋለን። ያስ
እውነት ነው። ያው ከነበረው አንጻር ጥሩ ነው ሁሌም እንደምለው፣ ግን የሚቀረኝ ይበልጣል። ገና ከዚህ በኋላ ያለኝ ፋይቲንግ ይበልጣል። እሱን አምናለሁኝ። እንተቀጥተዋለን። ቻምፒዮንስ ላይ ዛሬ ላይቭ አስቤ ነበር፣ ደክሞኛል። ሰሞኑን ማታ ማታ እየገባው 2 ቀን እንቅልፌ ተዛባ። ዛሬ እንግዲህ ማታ ፕሮግራም የለንም። ነገም በዚህ ሰዓት አካባቢ ለመግባት ሞክራለሁ፣ በጊዜ ለመግባት ሞክራለሁ። ወይ ጠዋት ላይ ወይ ቀን ላይ ወይ ደግሞ ከሰዓት አካባቢ ገብቼ እንቅልፋት እንዳይዛባ ለማድረግ ሞክራለሁ። ቻው፣ አመሰግናለሁ። እኛም እናመሰግናለን። ሁላችሁም ዶክተርን እያመሰገናችሁ ውጡ። እንዳልኳችሁ ከዚህ እንደወጣችሁ ወደ ዶክተር ቤሪ ዱቢሶ ዩቲዩብ አካውንት ሄዳችሁ ሰብስክራይብ አድርጉ። ቴንኪው። ቻው ቻው። ፍቅር ጆጆ አመሰግናለሁ። ናታሊ ቤተኛ ነሽ፣ አመሰግናለሁ። የባ አመሰግናለሁ። ናብራ አመሰግናለሁ። አስቴር አመሰግናለሁ። ቦሌ አካባቢ ያላችሁ ሰዎች ኑና ቢሮ መርቁ። እሺ፣ የገርጂዎች ባለፈው እዛ ሰፈር ያለ ሰው ብዙ ሰው ነው መጥቶ የመረቀው። ቦሌ ዲኤች ሰፈር ዲኤች ገዳ ሰፈር ያላችሁ ሰዎች መዲና ብቻ ናት የመጣችው። መዲና ሰፈሯ እዚህ አካባቢ ነው። እንዳጋጣሚ መዲና 2 ነው ከቦሌ ገርጂ መታ መረቀች። አሁን ደግሞ ሰፈሯ ስንገባ ሰፈሯ መታን የመረቀችው። ቦሌዎች ተጋብዛቸዋል። ዛሬ እንግዲህ የሀይሌ የዓለም ቤተሰብ የዓለም ወንድም ነው ቅድም የመጣው ልጅ፣ እሱ መጥቶ መርቀዋል። ሳያገኙኝ እኔ ጋር መጥተው በአካል ሳያገኙኝ በራሳቸው መንገድ በጣም መለወጣቸውን ነው እንግዲህ ልጁ መጥቶ ያመሰገነኝ። እንግዲህ የዓለምን አባት የወይዘሮ ዓለምን አባት አቶ ጥላሁንን ቃል ገብቻለሁ። በአካል ሄጄ ማገኛቸዋለሁ፣ አግዛቸዋለሁ። ሰላም ሁኑ።